እታችን እንዴት ነህ? እንዴት ነህ? የጌታ አማን። ጸጋና ሰላም አሜን አሜን። ጸጋና ሰላም ላንተ ይሁንልህ። በሮኪ አም ሶሪ እሺ፣ ድራይቭ እያደረኩ ፑል ችግር ኦቨር የለም። አድርጌ ነው። እሺ ሶሪ በጣም ብሩካ የምወድህ ወንድም ልደትዬ፣ እኔ ሚውት አደረጉኝ እኮ አላልኩም። ሚውቱን መክፈት አቃተኝ። ድራይቭ እያደረኩኝ ነበር። አይ ሚውት አደረጉኝ አላልኩም። ኧረ ድራይቭ እያደረኩ ነው እና እጄን ቢያለኝ በቃ እየመታሁት እንትን ብሎኝ ነው። አሁን ፑል ኦቨር አድርጌ ነው እንጂ ሚውት አላደረጉኝም። ጨዋዎች ሆነዋል ዛሬ ወንድሞች። አዲስ ማለዳማ በጣም በጣም ሂዝ ማይ ቤስት ፍሬንድ ነው። በጣም ሪስፔክት አለኝ ፎር ሂም። ኤኒዌይስ እኔ ጥያቄ ልጠይቅህ ነው። ያው ቆይ ልደትዬ፣ ቆይ ሰላም ለእናንተ ብቻ። እሺ ጎሄድ። ቆይ አንዴ ሰላም ልበል። ሁላችሁንም ሰላም ብያለሁ፣ ከታችም ከላይም ያላችሁ ሁላችሁም። አርጋዱላ ምናምን የምትሉ ሁሉ በጣም ነው የምወዳችሁ። አርጋዱላን በጣም ስለማምንበት ጌታ ምስክሬ ነው። ዶንት ዌስት ዮር ታይም፣ አትድከሙ። በጣም እኔ በመንፈስ ቅዱስ ማምን በልሳን ማምን ሴት ስለሆንኩኝ በፍጹም ነው የምነግራችሁ። ምንም ነገር አያደርገኝም። አትድከሙ። እሺ ዝም ብላችሁ አትድከሙ። ሌላ ደግሞ ነገር ፈልጉ። እናንተ የከተማ ሰዎች አይደላችሁ? ቀልድም ከመሰላችሁ በእውነት ሌላ ቀልድ ፈልጉ እና ሌላ ቀልድ እንቀልድ። እሺ እኔም እንድስቅ አብሬያችሁ ማለት ነው። ተባረኩ። ግን ወዳችኋለሁ። ጌታ ምስክሬ ነው። ጻፉ። እሺ አይደክማችሁ። ካልደከማችሁ ጻፉ። እኔ ምንም ግን በሕያው እግዚአብሔር ፊት ነው መነግራችሁ። እኔ ምንም አይመስለኝም። እኔ ሙሉ ወንጌል ቤተክርስቲያን ያደግኩ አሁንም ሙሉ ወንጌል ቤተክርስቲያን አማኝ አባል የሆንኩኝ ሴት ነኝ። በጣም በልሳን እማምን ሴት ነኝ። በጣም በልሳን የምናገር ሴት ነኝ። ስለዚህ እንትን አትበሉ። እሺ ወዳችኋለሁ። ኤኒዌይስ ልደትዬ፣ እውነት ድራይቭ እያደረኩ ነው። ጌታ ምስክር ነው። ድራይቭ እያደረኩ ነው። ፑል ኦቨር አድርጌ ሀንክ አድርጌ ላሳየ ላሰማ ከፈለግ። እኛ ሀገር ነውር ነው። እሺ ኤኒዌይስ እኔ አሁን ጥያቄ ቅድም ከእህቴ ጋራ ስታወራ ምን አልካት? ስለ አብርሃም አምጥተህ አወራሃትና የኔ ጥያቄ ከዛ ከብሩኬ ጋራ ትሄዳለህ። የኔ ግን ጥያቄ ምንድን ነው? አብርሃም መቼ ነው ያመነው? አብርሃም መቼ ነው ደግሞ የታዘዘው? ስራ የምትሉትን ስራ የሰራው ማለት ነው መቼ ነው? መጽሐፍ ቅዱስ ያው እንደሚነግረን አብርሃም ዘፍጥረት 12 ላይ አይደል መጣ፣ እግዚአብሔር ቃል ኪዳን ገባለት፣ ውጣ አለው፣ ወደማያውቀው ምድር ታዞ ወጣ። እምነቱ እዛ ጋር ጀምረ። ከዛ 21 ላይ ደግሞ ሰዋልኝ ሲለው ሰዋለት። እንደዚህ ብሎ ተቀምጧል። እና የኔ ጥያቄ ከምዕራፍ 12 እስከ 21 ድረስ አብርሃም አላመንም ነበር ወይ ነው የምትለው፣ ወይ ደግሞ አልዳንም ነበር ወይ ነው የምትለኝ? ይሄ ነው አንድ ጥያቄ። ሌላው ደግሞ ጥያቄ ስለነ ጴጥሮስ ስለነ ጳውሎስ አንስተህ ስለመከራቸው በጣም ተናገር ነበረ። በጣም ነው ደስ የሚለኝ ክፍሎች ናቸው እነሱ ክፍሎች። እና እነ ጴጥሮስ እነ ጳውሎስ የኔ ቢጤ ባለማብላት ነው መከራን የተቀበሉት ወይ ደግሞ እኛ የምናደርገው ልበልህ እንግዲህ ያኔ በዓለም እያለን የማደርገውን ነገር እኔ የራሴን ፐርሰናሊ የራሴን ልናገር እና ዘፈን ነገር አይጠበቅብሽም። ስላለም ይሁንማ ያንቺን የድካም የስጋ ድካም መስማት በእውነት ለኛ አይገባም። ነው አይ አይደለም እንትን ምሳሌ አድርጌ ልነግርህ ነው። እኔ ባይ ዘ ዌይ ልደትዬ በጣም ነው የምኮራበት፣ ፕራውድ ነው የማደርግበት። ለምን መሰለህ? የትናንቱን ሳውራ ነዋ የዛሬውን አፕሪሼት የማደርገው። በጣም አፕሪሼት የማደርገው የትናንቱ ህይወቴን ሳውራው። እሺ ኤኒዌይስ እና አሁን የኔ ጥያቄ ምንድን ነው? እነ አብርሃም ማን ነው? እነ ጳውሎስ ጴጥሮስ ልስጥህና ልደትዬ ሚውት ላድርግ፣ ድራይቭ ማድረግ አለብኝ። ይኸውልህ የኔ አሁን ጥያቄ ምንድን ነው መሰለህ? እነ አብርሃም እነ እስጢፋኖስ እነ ጳውሎስ እነዛ አርበኞች የወንጌል አርበኞችን እዛ የበጉ ሐዋርያት በብዙ አይነት መንገድ ተገለዋል አይደል? ግማሹ በሰይፍ፣ ግማሹ በድንጋይ፣ ግማሹ ታርዶ እንደነ ዮሐንስ አይነቱ በጣም በብዙ አይነት። ግን እነዚህ ሁሉ ሐዋርያቶች አሁን አንተ ቀድም የጠራቸው ጴጥሮስ ላይ ስታነበው ነበርና በብዙ ጭንቅ ስትለው ነበርና ያ ጭንቅ ለነ ጴጥሮስ የነቢጤ አለማብላት ነው ወይንስ ለወንጌል ነው ነፍሳቸውን የሰጡት ህይወታቸውን የሰጡት? ስለምንድን ነው? ምክንያቱም ጌታ ኢየሱስ ምን አለ? ለኔና ለወንጌል መሆን የምትችሉት አለና ምን ስታረጉ ነው አለ? ሁሉን ስትተው ነው አለ። ሁሉን መተው በጣም ጭንቅ ነው አይደለም ልደት? አሁን በቃ ወደ እንትኑ ተባረክ። ቀጥልሽ ብሩክ፣ የድራይቭ አረጋለሁ አለው እንግዲህ። እሺ ልደት ተባረክ። ኧረ አላስወርድሽም ዛሬ እባካችሁ። ሊያን አንድ ሰው ነው ሁላችሁም በፍቅር ተቀበላችሁ። በፍቅር ነው ምሲ ሁሌ እኛ ላይ ኮምፕሌን ስታረግ ነው መሰማትና የምር እውነቷን ነው ያስቸገሯት ነው እንደዛ ኮምፕሌን የምታረገው ወይ
ብዙ ጊዜ ይሰድቡኛል፣ እንደዚህ ይሉኛል፣ እንዲሉኛል ስትል እሰማለሁና የምር እስኪ ዛሬ ጉዱን ነው ማየው። አንድ ሰው እግዚአብሔር ይባርክሽ ወደ ክርስትና ነይ ወደ ብርሃኑ ነይ እያላችሁ ከእንደዚህ አይነት ኮመንት ውጪ ማንም ሰው ምንም አይነት ኔጌቲቭ እንዲጽፍ አልፈልግም። ጉዱን ነው ማየው። እንደዛ እንዳትል። ኦኬ ተግባባና? ሊያ ድራይቭ እያደረገች ነው። ጭራሽ የኛ ትምህርት ማርኳት ገብታ ስለሚወዱኝ ነው። ሰው የሚወደውን ሰው በጣም ያስጨንቃልና በጣም ስለሚወዱኝ ነው። ወዳችኋለሁ ጋይስ። የመጀመሪያውን ጥያቄ እንሂድና አብርሃም አላመነም ወይ ነበር? ኦፍ ኮርስ አምኗል። የአብርሃም እምነት ፍጻሜውን ያገኘው ግን በስራ ሲገለጥ ነው። መጽሐፍ እንደዛ ይላል። እና ፍጻሜውን ያገኘው መልካም ስራን በሰራ ሰዓት ላይ ነው። አብርሃም እግዚአብሔርን የሚፈልግ ልብ የነበረው ሰው ነው። አብርሃም እግዚአብሔርን አገኘ። እግዚአብሔር አብርሃምን አገኘ። ከዛ የአብርሃም እምነት ጽድቅ ሆኖ ተቆጠረለት። ያ ግን የመጀመሪያ በር ነው። ከዛ በኋላ አብርሃም በቃ እዛች ጋር ቆሞ ሁሉን ነገር አክትሞ ወደ ቀጣይ ስቴፕ ጃምፕ ሳያደርግ እዛው ጋር ቆሞ የቀረ ነው እንዴ? አይደለም። እስኪ መጽሐፉ ሲናገር እንመልከት። ምን ያህል ያዕቆብ ላይ ነውና ዘፍጥረት ላይ ሙሉ ታሪኩ አለ። ዘፍጥረት ላይ ገብታችሁ እዩት። ግን እኔ የጠቀስኩትን እንትኑን ደግሞ ላንብብላችሁ። እዚህ ላይ ላንብብላችሁ። እንዲህ ይላል ያዕቆብ ምዕራፍ 2 ላይ እንደዚህ ይላል፣ ወንድሞች ሆይ እምነት አለኝ የሚል ስራ ግን የሌለው ሰው ቢኖር ምን ይጠቅመዋል? እምነቱስ ሊያድነው ይችላልን? ሬቶሪክ የሆነ ጥያቄ ነው። ከዛስ ወንድም ወይም እህት ራቁታቸውን ቢሆኑ የዕለት ምግብን ቢያጡ ከእናንተ አንዱም በደህና ሂዱ እሳት ሙቁ ጠገቡ ቢላቸው ለሰውነት ግን የሚያስፈልገውን ማሰጣቸው ምን ይጠቅሟቸው? ለራቦ ሰው እሳት ሙቅ አትለው፣ ምግብ ነው የምትሰጠው። ስለዚህ እምነት ላለው ሰው ምንድነው? ስራ ነው የምትለው። ኦኬ ካመነ ወደ ስራ እንዴት ነው የምታደርገው? ልክ እንደዛ ነውና ነገር ግን አንድ ሰው አንተ እምነት አለ እኔ ስራ አለኝ፣ እምነትን ከስራ ለይተህ አሳየኝ እኔም እምነቴን በስራ ያሳያለሁ ይላል። እግዚአብሔር አንድ እንደሆነ አንተ ታምናለህ፣ መልካም ታደርጋለህ፣ አጋንንትም ደግሞ ያምናሉ ይንቀጠቀጣል። አንተ ከንቱ ሰው እምነት ከስራ ተለይቶ የሞተ መሆኑን ልታውቅ ትወዳለህን? ከስራ የተለየ እምነት ዴድ ነው አለ፣ ሞቷል። የአብርሃም እምነት ደግሞ ያልሞተው በምን ምክንያት ነው? በስራ የተደገፈ ስለሆነ። ምክንያቱም አብርሃም ካመነ በኋላ የቆመ አይደለም። ቀጣዩ ምዕራፍ ራሱ ይናገራል። አባታችን አብርሃም ይላል ከቁጥር 21 ላይ ልጁ ይስሐቅን በመሰዊያ ባቀረበ ጊዜ በስራ የጸደቀ አይደለምን? አብርሃም ከዚህ ቀድሞ አላመነም? አምኗል። ልጁ ይስሐቅን ወደ መሰዊያው ከማቅረቡ በፊት አብርሃም በእግዚአብሔር ያመነ ሰው። ያ እምነቱም በጣም ታላቅ ነበር፣ ጽድቅ መሆኑ ጭራሽ ተቆጥሮለታል። ፍጻሜውን ግን ያገኘው የአብርሃም እምነት ምን ጋር ነው? የአብርሃም እምነት ተፈትኖ የተረጋገጠው የአብርሃም እምነት ጽኑ እምነት እንደሆነ እግዚአብሔር ላይ ያለው እምነት ጽኑ እንደሆነ ተረጋግጦ ተፈትኖ ያለፈው ፍጻሜነቱን ያገኘው ግን ምን ሆኖ ሕያው እምነት እንዳለ የታወቀው አብርሃም ምን ሲያደርግ ነው? በስራ ሲገለጥ ነው። ምን አደረገ? አባታችን አብርሃም ልጁ ይስሐቅን በመሰዊያው ባቀረበ ጊዜ በስራ የጸደቀ አልነበረ። ምን ይልና እምነትን ከስራ ጋር አብሮ እምነት ብቻ አይደለም፣ እምነትን ከስራ ጋር አብሮ ያደርግ እንደነበረ ስራም በእምነት እንደተፈጸመ ትመለከታለህ። ቅድም እንደነበር ያልኳችሁ ፍጻሜነቱን የአብርሃም እምነት ቀድሞ አምኗል። ግን አብርሃም ፍጻሜነትን ያገኘው እምነቱ ፍጻሜነትን ያገኘው በስራ ሲገለጥ ነው። ምን አለ እዚህ ጋር? እምነትን ከስራ ጋር አብሮ ያደርግ እንደነበር በስራም እምነት ሉክ በስራም እምነት እንደተፈጸመ ትመለከታለህ። ስለዚህ የአብርሃም ፉልፊልድ የሆነው ወይም አኮምፕሊሽ ያደረገው እምነቱን በምን ሲገልጠው ነው? በስራ ሲገልጠው ነው። በስራ የገለጠው ደግሞ መቼ ነው? አምኖ ልጁን ይስሐቅን በመሰዊያው ባቀረበ ጊዜ። እኛም እኮ ክርስቲያኖች ያለ እምነት የሆነ ስራ እኮ አያድንም እኮ። ገና ከጅምሩ በክርስቶስ ኢየሱስ ሆኖ በፍቅር የሚሰራ እምነት ያለን ገላትያ 5 ላይ እንደተናገረ በክርስቶስ ኢየሱስ ሆኖ በፍቅር የሚሰራ እምነት ነው። የኛ እምነታችን ማለት ሳናምን በፊት የምንሰራው ስራ የአሕዛብ ስራ ነው። ሙስሊሞቹ ለምሳሌ ምንም አይነት ነገር ቢያደርጉ ከእምነት የራቀ ስለሆነ ምንም አይነት ውጤት የለውም፣ ውጤትም ሊያመጣም አይችልም። የማያመጣበት ምክንያት ደግሞ እምነቱን አላገኙትም። ያ በክርስቶስ ኢየሱስ በእግዚአብሔር ልጅ በቀራንዮ ንጉስ አላመኑም። ስለዚህ ስላላመኑ ምንም በጎ ደግ ስራ ቢሰሩ ምንም አይጠቅማቸው። አብርሃም ግን በእግዚአብሔር አመነ፣ ጽድቅ ሆኖ ተቆጠረለት። ጽድቁ ግን ፍጻሜነቱን ያገኘው በምንድን ነው? በስራ። ልንጣጥላቸው እንዳንችል አድርጎ አስቀምጥ። ከዛ መጽሐፍም አለ አብርሃም እግዚአብሔርን አመነ፣ ጽድቅ ሆኖ ተቆጠረለት ነው እንጂ ተፈጸመ አላለም። ተቆጠረለት። ከዛሳ ያለው ትንቢት ምን አለ? ተፈጸመ ካለ በኋላ የእግዚአብሔር ወዳጅም ተባለ። ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ አለ። ከዛ ቀጠለለን። ስለዚህ አባታችን አብርሃም የሰው ልጆች
በጸጋ እንደሚድኑ ማሳያ ነው። የመጀመሪያ ማሳያ ነው። በጸጋ እንደሚድኑ አስቀድሞ በእግዚአብሔር ምክንያቱም እግዚአብሔር ነው አብርሃምን ያገኘው አይደል? አብርሃም በብዙ በተዛገበ ሰዓት ላይ እግዚአብሔር ነው አብርሃምን ያገኘው። እዛ ግን አብርሃም እግዚአብሔርን ሲያገኘው እግዚአብሔር ለአብርሃም ራሱ ሪቪል ሲያደርግለት አብርሃም ለዛ ነገር ሪአክት ያደረገው በእምነት ነው። ወረድ ብዬ ጨርሷለሁ ጥቅሱን። ሪአክት ያደረገው በእምነት ነው። ስለዚህ እግዚአብሔር ልክ እኛን በጸጋ ፈልገው እንዳገኘን ማለት ነው። እኛ ወደሱ የሚያቀርብ ነገር ኖሮን ሰን እሱ ወደኛ መጥቶ ከሞት ወደ ህይወት እንዳመጣን ሁሉ አብርሃምም ለዚህ ነገር ምሳሌ ነው፣ የብዙዎችም አባት ስለሆነ። ቀጥላለና እንዲሁ ጋለሞታይቱ ረዓብ ደግሞ አለ። ጋለሞታይቱ ረዓብ ደግሞ መልእክተኞቹን ተቀብላ በሌላ መንገድ በሰደደቻቸው ጊዜ በስራ አልጸደቀችም አለ። ጸድቃለች። ከነፍስ የተለየ ስጋ የሞተ እንደሆነ እንዲሁ ከስራ የተለየ እምነት ይሞት። የአብርሃም እምነቱ ያ ጽኑ እምነት በስራ ባይገለጥ ኖሮ ያ እምነት ዴድ ነበር ባይዘ። ይሄን ነው የምንለው እኛ። የአብርሃም እምነት በስራ ባይገለጥ ኖሮ እምነቱ ብቻውን አብርሃምን አያድነውም ነበር። ጽድቅ ሆኖ ተቆጠረለት ተብሎ የተነገረለትም ነገር አይኖርምም ነበር። ግን አብርሃም ያመነ ሰው ነው። ካመነ በኋላ ደግሞ እምነቱን በስራም የገለጠ ሰው ነው። ስለዚህ የአንድ ሳንቲም ሁለት ገጽታዎች ናቸው፣ እምነት እንዲሁም ስራ። እንዲህ ነው የምንረዳው። ሊያይ መጽሐፉም የሚናገረው እነዚህ ነው። ልደቴ እኔ መግባት እችል ይሆን? ትችላለህ። ሊያ ከፈቀደችል ትፈቅድልኛለች። አይ ቲንክ ሮሜ 4:4 ጀምሮ ብናነበው ደስ ይለኛል። እስኪ ከ3 ጀምሮ አሁን ካንተ ጋር ኮንቨርሴሽኑ ይጻለ ወይ ቱቴሽ ያለቀሰ ነው ራቅላለሁ። እሺ ያወራሃል። የልጅ ድምጽ ነው። እሺ ሩሂ ኢንቫይት አድርገሻለሁ። ነይ ግቢ። ኦኬ የህፃናት ድምጽ ስለሚዘጋ ነው። እሺ ላይቭ እንትን አይልም። ሚዩት አድርጊልንና ሩሂ ከዛ እስኪ ሮሜን እናንብብና ሮሜ ከ3 ጀምሮ ሮሜ 4:3 ጀምሮ እናንብብና ከዛ በኋላ ቅድምም አንዳንድ ስትላቸው የነበሩትን ጥቅሶች በአውዱ መሰረት ለመፍታት እንሞክር። ምናልባት በአውዱ አልፈታውም ብዬ ስለማምን ማለት ነው። ምን ችግር የለውም። እዚህ ውይይት ያነሳ ነው እንሄድና በአውዱ ፈታነው ላልፈታነው የሚለው ነገር ነው። ግን ወደ ውይይቷን ካንተ ጋር ስንጀምር ሰዎች በስራ ይጸድቃሉ ብለህ ታምናለህ? በስራ አይጸድቅም፣ በእምነት ነው የሚጸድቅ። አዎ ስራ ጭራሽ ለድነትም አስፈላጊ አይደለም። የዳነ ሰው የሚያደርገው ነገር ነው ብዬ ነው ማምነው። ልደቴ የዳኑ ሰዎች ድነታቸውን ለመፈጸም የዘላለም ሕይወት ለማግኘት መልካም ስራ ጭራሽ አያስፈልጋቸው። በጣም አያስፈልጋቸው። ናይስ። በቃ አሁን ወደ ውይይቱ መግባት እንችላለን። እንደ መነሻ አንተ ያነሳኸው ጥቅስ ላይ እናወራበታለን። ከዛ ነው የሚሰጡ ጥቅሶች ይኖራሉ። ከዛ በኋላ በጣም አሪፍ። እሺ ደስ ይለኛል። ሮሜ ጋር እንሄዳለን። መልካም። በጣም ነው ደስ የሚለኝ ሮሜ ነገራችን ላይ which is በጣም እኔ እንደውም ይሄንን ትምህርት ይሄን እምነት ብቻ የሚለውን ትምህርት በራሱ በጳውሎስ ማፍረስ በጣም ደስ ይላል። በራሱ ሩቅ እንኳን ሳይሆን ራሱ ዘው ሮሜና ገላትያን ብቻ በመጥቀስ ኦኬ ከመጀመሪያው ጀምሬ ላንብበው ከቁጥር 1 ብሩኬ ይቻላል። የምፈልጋቸው ፖይንቶች ላይ አስቆምህና ምን ማለት እንደሆነ እየፈታ ነው እንሄዳለን። እሺ በጣም እዚህ ውስጥ ያላችሁ ሰዎች እሺ ነይ ግቢ። ሃናን ባለጊዜ አንድ ኤፍሬም ባለጊዜ ነበር ማቆሻ ሃናን ባለጊዜ ብለሽ መጣሽ። ሴቷ ኤፍሬም ባለጊዜዎች አንቺ ባለጊዜዎች ከበዳችሁ እኮ። ኦኬ ቁጥር 1 ላይ እንደዚህ ይላል። ሚዩት አድርጊልንና ሃናን ከዛ ትቀጥያለሽ። የሴቷ ቨርዥን መጣች። በወንዱ አለል ሌላው ባለጊዜ እንዲህ ይላል ቁጥር 1 ላይ እንግዲህ በስጋ አባታችን የሆነ አብርሃም ምን አገኘ እንላለን አለ። እንግዲህ በስጋ አባታችን የሆነ አብርሃም ምን አገኘ እንላለን። አብርሃም በስራ ጸድቆ ቢሆን የሚመካበት አለውና ነገር ግን በእግዚአብሔር ዘንድ አይደለም። በእግዚአብሔር ዘንድ ማንም አላስወጣሽም። ፕሊስ ኔትወርክሽ ነው እያስወጣሽ ያለው። ማንም አንቺን አላስወጣም። ኔትወርክሽ ነው እያስወጣሽ ያለው። ገብተሽ ቁጭ በይ። ጥሩ ኔትወርክ ያለበት ቦታ ላይ ሁኚና ገብተሽ ቁጭ በይ። ኦኬ ምን ይላል?
መጽሐፍ ምን አለ? አብርሃም እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት። ለሚሰራ ደሞዝ እንደ ዕዳ ነው እንጂ እንደ ጸጋ አይቆጠርለትም። ነገር ግን ለማይሰራ ኃጢአተኛውንም በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል። እንደዚህም ዳዊት ደግሞ እግዚአብሔር ያለ ስራ ጽድቅን ስለሚቆጥርለት ስለ ሰው ብፅዕና ይናገራል እንዲህ ሲል አመፃቸው የተሰረየላቸው ኃጢአታቸውም የተከደነላቸው ብፁዓን ናቸው። ጌታ ኃጢአቱን የማይቆጥርበት ሰው ብፁዕ ነው። እንግዲህ ይህ ብፅዕና ስለመገረዝ ተነገረ ወይስ ደግሞ ስላለመገረዝ? እምነቱ ለአብርሃም ጽድቅ ሆኖ ተቆጠረለት እንላለንና። እንዴት ተቆጠረለት? ተገርዞ ሳለ ነውን? ወይስ ሳይገረዝ? ተገርዞስ አይደለም ሳይገረዝ ነበር እንጂ። ሳይገረዝም በነበረው እምነት ያገኘው የጽድቅ ማህተም የሆነ መገረዝ ምልክትን ተቀበለ። ይህም እነርሱ ደግሞ ጻድቃን ሆነው ይቆረጡ ዘንድ ሳይገረዙ ለሚያምኑ ሁሉ አባት እንዲሆን ነው። ለተገረዙትም አባት እንዲሆን ነው። ይህም ለተገረዙት ብቻ አይደለም፣ ነገር ግን አባታችን አብርሃም ሳይገረዝ የነበረውን የእምነቱን ፍለጋ ደግሞ ለሚከተሉትም ሁሉ ነው። ኦኬ ብሩኬ ጸጥ አልክ። ብዙ አይ እንድትሄድ በደንብ እንድትለው ስለፈለኩ ነበረ። በደንብ አንብበኸዋል። ቆንጆ አድርጋ አንብበኸዋል። እንዲህም በስጋ የቀደሙ አባታችን አብርሃም በዚህ ረገድ ምን አገኘ እንላለን? አብርሃም በስራ ጸድቆ ቢሆን የሚመካበት ነበረው፣ ነገር ግን በእግዚአብሔር ዘንድ ወይም በእግዚአብሔር ፊት አይደለም። መጽሐፍ ምን ይላል? አብርሃም እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት። አንድ ሰው ስራ ከመስራት ደሞዝ ስጦታ ሳይሆን እንደ ተገቢ ዋጋ ይቆጠራል። ሌላ ቨርዥን ስለማነብ ነው። ነገር ግን ለማይሰራ የሚለውን በደንብ አንብበው ከሆነ በደንብ ለማይሰራለታል ይላል። ለማይሰራ የሚለው ምን ማለቱ ነው ልደትዬ? ለማይሰራ ማለት በጸጋ አምኖ ለሚድን ወይንም ደግሞ በእግዚአብሔር ምሕረት ይቅርታን ለሚያገኝ። ኦኬ የማይሰራ ማለት ምን ማለት ነው? በጸጋ አምኖ የሚድን ኦፍ ኮርስ። ስለዚህ የማይሰራ ማለት በጸጋ አምኖ መዳን ማለት ነው። ኦፍ ኮርስ በጸጋ ስለሚድኑት ነው እየተናገረ ያለው። መልካም። ስለዚህ በዚህ መጽሐፍ ወይም ደግሞ በዚህ አውድ መሰረት አብርሃም ከመገረዙ በፊት ነው የጸደቀው። አብርሃም ሳይሰራ ነው የጸደቀው። ምንም አይነት የራሱን አስተዋጽኦ ሳያደርግ በማመኑ ብቻ ነው የጸደቀው። እንዲሁም ዳዊት ከ7 ጀምሮ እንደምታነበው ዳዊትም ያለምንም ስራ ጽድቃቸው ስለሚቆጠርላቸው ሰዎች ሲናገር ኃጢአታቸው የተከደነላቸው እግዚአብሔር በደሉን የማይቆጥርበት ሰው ብፅዕና ሲናገር እንዲህ ብሎ ይናገራል። ስለዚህ በዚህ አውድ ሙሉ አውዱን ስታነበው የሚጸድቀው የማይሰራ ሰው ነው ማለት ነው አይደል? ኦኬ። የማይሰራ ማለት ደግሞ በስራው የማይሰራ ማለት ባይዘው ከጸደቀ ወይም ከአመነ በኋላ በዛ እምነት ውስጥ ስራ ስላለ የማይሰራ ማለት አይደለም። የማይሰራ ማለት ለጽድቁ ወይም ደግሞ ጽድቁ በስራዬ ነው ማገኘው ብሎ ግን የማይሰራ ማለት ነው። ይሄንን የመጽሐፍ ቅዱስ ሙሉ አውድ ወይም ደግሞ የመጽሐፍ ቅዱስ የአዲስ ኪዳን ሙሉ አስተምሮ ይደግፈናል። ስለዚህ አንተም እንደምታምነው እኔም እንደማምነው አብርሃም የጸደቀው ስለማይሰራ ነው ማለት ነው። በዚህ አውድ መሰረት ተስማማን? ሰዎች ቢሰሩም የእግዚአብሔርን ጽድቅ በስራቸው በዛ ማግኘት የማይችሉ። በጣም ትክክል። ስለዚህ ስላልሰራህ ነው አንተ ስላልሰራህ ነው ማለት ነው ጽድቅ የእግዚአብሔርን ጽድቅ ያገኘው። በሰራም ማምጣት ስለማልችል ነው። በሰራም ምን የእግዚአብሔርን ጽድቅ ማምጣት አልችልም። አብርሃምም እምነቱ ጽድቅ የተቆጠረለት አስቀድሞ ምን ይስራ? እግዚአብሔርን ሳያምን አብርሃም እግዚአብሔርን ሳያውቀው በእግዚአብሔር መንገድ ሳይመላለስ ከእግዚአብሔር ጋር ኮኔክት ሳያደርግ ምን ሰርቶ ምን ያምጣ? እሱን ያልኩ። ስለዚህ አብርሃም የጸደቀው ሳይሰራ ነው። ምንም አይነት ስራ ሳይሰራ ወይም ደግሞ ምንም አይነት የራስ አብርሃም አመነ ይላል መጽሐፍ ሲናገር። አብርሃም አመነ ጽድቅ ሆኖ ተቆጠረለት እኮ እምነቱ ራሱ አብርሃም ያመነው እምነት በራሱ ጽድቅ ሆኖ እንደተቆጠረለት መጽሐፍ ቅዱስ ይናገራል። እሱን እኮ አልካድንም እኛ።
በጣም አሪፍ። ግን እኔ አሁን በደንብ ማተኮር የፈለኩት ልደትዬ አብርሃም አምኖ ጽድቅ ሆኖ ተቆጠረለት እውነት ነው። ለማይሰራም ነው። ለማይሰራ ማለት ስራዬ ነው ጽድቅ የሚያስቆጥርልኝ ለማይል ሰው ማለቱ ነው አይደል? መጽሐፉ ለማይሰራ ደሞዝ እንደ ዕዳ ይቅርታ ለሚሰራ ነው የሚለው ባይዜ እዚህ ጋር ለሚሰራ ይላል። ቆይ አያይጄ ላነብልህ ስለፈለኩ እሺ ቀጥል። ለሚሰራ ሰው ደሞዝ እንደ ዕዳ ነው ማለት ደሞዙን ካልሰራው በስተቀር አያገኛትም። ዕዳ ናት። እዛ ጋር ሰርቶ ነው የሚያመጣት፣ ካልሰራ አያገኛትም። ስለዚህ ለሚሰራ ሰው ደሞዙ እንደ ዕዳ ነው እንጂ እንደ ስጦታ አይደለም። ስለሰራ ነው እየተሰጠ ያለው እንጂ በስጦታ መልክ እያገኙ አይደለም። ያን ደሞዝ ስለሰራ ነው እያገኙ። ስለዚህ ደሞዝተኞች ወይም ቅጥረኞች ደሞዝ ሲቀበሉ የልፋታቸው ውጤት ነው እንጂ አበርክቶ ወይንም ጸጋ ስጦታ ወይም ጊፍት ነገር አይደለም። ከዛ ተቀጠላል ግን ለማይሰራ ይላል። ነገር ግን ደግሞ እንደዛ መስራት ለማይችል ሰው ለማይሰራ ኃጢአተኛው ለማይሰራ ይልና ኃጢአተኛውን በሚያጸድቅ ለሚያምን ሰው ይቆጠራል። ስለዚህ ለማይሰራ አይነት ሴንስ ስራ ቢሰራም ምንም ጽድቅ ማምጣት ለማይችለው ለዛ ሰው በእግዚአብሔር በማመኑ እምነቱ ጽድቅ ሆኖ ይቆጠርለታል። ይሄ በጣም ክሊር የሆነ የክርስቲያኖች በጣም አሪፍ ቫይስ ቨርስ ልጠይቅ። ለሚሰራ የዘላለም ህይወት ምኑ ነው? ኦኬ እኔ እዚህ ክፍል ላይ ሪፍሌክሽን ላስቀምጥና ከዛ በኋላ እንሄዳለን። አንተ አንብቤልህ ሰዓት ሰጥቻለሁ እንድታብራራ። አሁን ደግሞ እኔ ላብራራ። እሺ መልካም፣ ወደ ሀሳቡ እንሄዳለን። ክርስቲያኖች እንግዲህ እንደምታውቁት የኛ የክርስቲያኖች የመዳን ትምህርት ሐዋርያዊ እንደሆነ ሁላችንም እናውቃለን። እና ደግሞ በጣም ምን አይነት ድነት ነው እያቸዋለሁ? ፕሮግሬሲቭ የሆነ ድነት ወይም ደግሞ ሂደታዊ ነው፣ አይቆምም። ወይም ደግሞ ባጭሩ ቀለል ባለ መንገድ ቴዎሲስ ወይም እግዚአብሔርን በመምሰል ህይወት ማደግ፣ በቃ አለቀ ፔሬድ። እግዚአብሔርን በመምሰል ህይወት ማደግ ነው። እንግዲህ በስጋ አባታችን የሆነ አብርሃም ምን አገኘ እንላለን። ኦኬ ምን አገኘ? ሐዋርያው ጳውሎስ አብርሃም በስራ ጸድቆ ቢሆን የሚመካበት ነገር አለው። የስ በስራው ቢሆን ኖሮ አብርሃም እግዚአብሔርን ያገኘው ኖሮ በስራው ቢሆን እግዚአብሔርን ያገኘው አብርሃም ይመካል። ለምን? በስራ ስለሆነ ያን ያገኘው። ግን በእግዚአብሔር ዘንድ ግን አይደለም። ያ ግን በእግዚአብሔር ዘንድ እንደዛ አልሆነም። መጽሐፍ ግን ምን አለ? አብርሃም እግዚአብሔርን አመነ ጽድቅ ሆኖ ተቆጠረለት አለ። ለሚሰራ ደሞዝ እንደ ዕዳ ነው እንጂ እንደ ጸጋ አይቆጠርም። ኦፍ ኮርስ ሰው ሰርቶ በሚያመጣው ነገር ማለት ነው። ሰው ሰርቶ በሚያመጣው ነገር እንደምንድን ነው የሚቆጠርለት? እንደ ዕዳ የሚቆጠር ነገር ነው እንጂ እንደምን የሚቆጠር ነገር አይደለም። እንደ ጸጋ የሚቆጠር አይደለም። በስራ ያመጣው ውጤት ነው። ግን አብርሃም አስቀድሞ እግዚአብሔር ነው ለአብርሃም ራሱን ሪቪል ያደረገው። ስለዚህ ለዛ ነገር መገለጥ አብርሃም አመነ። ሰው አብርሃም የሚመካበት ነገር የለውም። ራሱ እግዚአብሔር ነው ለአብርሃም የገለጠው ራሱ። ስለዚህ የአብርሃም ስራ የነበረው ምንድን ነበር? ማመን ነበር። አመነ። በሰማይና በምድር ፈጣሪ አመነ። ስለዚህ ያ እምነት ለአብርሃም ሆኖ ተቆጠረለት፣ ጽድቅ ሆኖ ተቆጠረለት። ታዲያ ለምንድን ነው ጳውሎስ እዚህ ጋር እሱን ያመጣው? ክርስቲያኖች ከሞት ወደ ህይወት፣ ከጨለማ ወደሚደነቅ ብርሃን፣ ካለማመን ወደ ማመን፣ ከራቁትነት ክርስቶስን ወደ መልበስ እኮ የመጣ ነው። በጸጋ ነው። በጸጋ ያለ ስራችን ነው። ኤፌሶን 2:8 እንደሚናገረው ጸጋው በእምነት አድኗቸዋል፣ ማንም እንዳይመካ ከስራ አይደለም። በቃ አብርሃም አትመካም፣ ጽድቅህ እምነት ጽድቅ ሆኖ ስለተቆጠረ ልትመካ አትችልም። እግዚአብሔር ነው ይህን ነገር ያደረገልን። እኔም አልመካም። እኔ አሁን የእግዚአብሔር ልጅ ሆኛለሁ በጸጋ ከስራ አይደለም። እኛ እኮ ስራ ይቀጥላል የምንለው ይህን ጥቅስ አይደለም። አብርሃም ካመነ በኋላ ግን በቃ በእምነቱ ብቻ አስታካርጎ የቀረ ነው እንዴ? የአብርሃም እምነት አልኩኝ ቅድም ፍጻሜውን ያገኘው ኮምፕሊትነሱን ያገኘው ግን በምን ሲገለጥ ነው አልኩኝ? በስራ ሲገለጥ ነው። ሴም ቲንግ እኔ ክርስቲያን ነኝ። በጌታ በኢየሱስ ክርስቶስ የማዳን ስራ ነው ያለ ስራዬ ወደ ክርስቶስ ብርሃን ውስጥ የተጨመርኩት ያለ ስራዬ። ከዛ በኋላ ብርሃን ውስጥ ከመጣው በኋላ ግን በብርሃን እመላለሳለሁ። ያ መልካም ስራ ነው ብሎ ያንን እንጂ ገና በአሕዛብነት እያለው ወይንም ልክ አብርሃም እግዚአብሔርን ባለማወቅ የአባቱን ጣዖት እያወጣ በሚሸጥበት ሰዓት ላይ አምላክ መኖሩን እንኳን ባላወቀ ባልተረዳበት ሰዓት ላይ የዛን ሰዓት ላይ አብርሃም የሚያደርገው ነገር ምንም አይነት ፍሬን አያመጣለትም አንሌስ አምኖ ካልሆነ በስተቀር። ኦኬ አመነ። ስለዚህ እምነቱ የመጀመሪያ ብር ሆኖ ለተቆጠረ ጽድቅ ሆኖ ተቆጠረለት። ከዛ ቀጠለና ምን አለ? ነገር ግን ለማይሰራ ይላል። ኦፍ ኮርስ ለማይሰራ ሰው እግዚአብሔርን በማመኑ የኃጢአትን ጽድቅ በጸጋ እንደሚያገኝ እየተናገረ ነው። ይሄ ጸጋው በእምነት አድኗቸዋል እንዳትመኩ ከእናንተ ስራ አይደለም ብሎ እንደተናገረው
አመጻቸው የተሰረየላቸው ኃጢአታቸውም የተከደነላቸው ሰዎች ብፁዓን ናቸው። ኦፍ ኮርስ በበደላችንና በኃጢአታችን ሙታን ሳለን ህይወትን ሰጠን ነው የተባለው። ያ ማለት ሁላችንም በበደል ውስጥ ነበርን፣ በኃጢአት ውስጥ ነበርን፣ በጨለማ ውስጥ ነበርን። ከዛ እሱ ምን አደረገ? በጸጋ ኃጢአታችን ይቅራል ወዶ አንድያ ልጁን ሰጠ እና ኃጢአታችን ይቅር ተባለ። ይሄ ምን ማለት ነው? በራሱ ኃይልና ፍቃድ፣ በራሱ ኃይል፣ በራሱ ስጦታ ኃጢአተኞችን የማጽደቅ ስራ ይባላል። እንደዛ ሆኖ ኃጢአቱ የተሰረየለት ሰው ደግሞ ብፁዕ ነው። በማምህረት በእግዚአብሔር ፉል ምህረት ብቻ የራሱን ነገር ጠብ ሳያደርግ በእግዚአብሔር ምህረት ብቻ በልጁ በኢየሱስ ክርስቶስ ስራ የሰው ልጆች መዳንን ሲያገኙ ይሄ ምን ይባላል? አመጻቸው የተሰረየላቸው ኃጢአታቸውም የተከደነላቸው ሰዎች ብፁዓን ናቸው አለ። ጌታ ኃጢአቱን የማይቆጥርበት ሰው ብፁዕ ነው አለ። ምን እንዳለ? ይህም ልክ መስቀል ላይ ሆኖ ጌታ እንደተናገረው ማለት ነው። የሚያደርጉትን አያውቁምና ልክ ይቅር በላቸው እንዳለ፣ ልክ ይቅርታን እንደሰጠ፣ ልክ በደሙ ከሞት ወደ ህይወት እንዳመጣ ያንን ነው እየተናገረ ያለው። ያ ማለት ኢኒሻል ሳሊቬሽን ወይንም ከሞት ወደ ህይወት ከጨለማ ወደ ብርሃን የመጣንበት ያለ ስራ የምናገኘው ጽድቅ እንደሆነ ግልጽ ነው ማለት ነው። እሱን ነው እየተናገረ ያለው። ከዛ ግን አብርሃም ከመገረዙ በፊት ነው ይህን ጽድቅ ያገኘው። ለምን? ከመገረዙ በፊት ይህን ጽድቅ ያገኘው ከመገረዙ። ምክንያቱም መገረዝ ስራ ነው። መገረዝ ስራ ነው። አብርሃም ይህን ያገኘው ከመገረዙ በፊት ነው። በመገረዝ ቢሆን አብርሃም ልጅነትን ያገኘው በመገረዝ ቢሆን አብርሃም ልጅነትን ያገኘው ኦኬ ወይ ምን ብለን ልንረዳ ነው ማለት ነው? ካልተገረዙ በስተቀር የሰው ልጆች የእግዚአብሔር ልጅ ወደ መሆን አይመጡም ብለን አሕዛብን ምን እናደርጋቸው ነው? አሕዛብን ምን እናደርጋቸው ነው? ወደ ጎል እናደርጋቸው። ስለዚህ ሳይገረዝ እግዚአብሔርን ማግኘቱ ያልተገረዙ ከእስራኤል ውጪ የሆኑት አሕዛብ ኦኬ የሮሜ ሰዎች ድህነትን ለነሱም እንደተሰጠ እንዲያውቁ በኋላ ላይ ደግሞ መገረዙ የአብርሃም ዘር ነው የተባሉት ዕብራውያንም በዚሁ ድህነት ውስጥ ሁለቱም ማለፍ እንዲችሉ አብርሃም የሁሉ አባት እንዲሆን አደረገው። ላልተገረዙ እንደተገረዙት ሳይገረዝ መዳኑ በጸጋ ሕዝበ እግዚአብሔር ቀድሞ ሳይሆኑ አሕዛብ የነበሩት ወደ ጌታ እንደሚመጡ የአብርሃም ማሳያ ሆነ። የተገረዙት መገረዙ ደግሞ በኋላ ላይ ደግሞ አብርሃም መገረዙ ደግሞ የተገረዙትም ሰዎች እንኳን በእግዚአብሔር አምነው ከነዚያ ያገኙትን ጽድቅ እኩል ማግኘት እንደሚችሉ ለተገረዙትም ላልተገረዙትም አባት እንዲሆን አደረገው። እግዚአብሔር አብርሃም በዚህ መንገድ አደረገው። ስለዚህ ጠቅልል ሳደርገው እዚህ ሀሳብ ላይ ምን እየተናገረን ያለው ማለት ነው? ጳውሎስ ያለ ስራ የሆነን ጽድቅ እየተናገረን ያለው ያለ ስራ ፊችዝ እኛም እኮ ይሄ ጥቅስ ያለ ስራ ሰዎችን በሚያጸድቅ በእግዚአብሔር ጸጋ እናምናለን። በደለኞች ኃጢአተኞች ሳለን በሞቱ ለወደደን የማይወደድ ነገር ሳይኖረን ለወደደን ለእግዚአብሔር ክብር ይግባው። ስለዚህ ይሄ ሰዎች በአዳም ምክንያት ከመጣባቸው ሞት በክርስቶስ ሕይወትነት መሻገራቸውን የሚያሳይ ክፍል ነው። እኛ እየተናገርን ያለ ነው። አብርሃምንም ቅድም የጠቀስኩበት ዋነኛ ምክንያት አብርሃም አምኖ ግን ምን አደረገ? አምኖ ስታክ አደረገ ነው ወይ? አምኖ በቃ ድህነቴ ተጠናቀቀ አለቀ ምናምን ነገር አለ አላለም። እና ዋት ምን ሀብና ያደረገ? አብርሃም አመነ፣ እምነቱ ጽድቅ ሆኖ ከተቀጠሉት ባረክ። አብርሃም በእምነቱ ብቻ ሳይሆን በስራውም ጭምር የጸደቀ ነበረ። ልጁ ይስሐቅን በመሰዊያ ላይ ባቀረበ ሰዓት ይሄ ከእምነት በኋላ የሚመጣ ስራ ኦኬ፣ ከእምነት በኋላ የሚመጣ። ስለዚህ አብርሃም በማመኑ ብቻ ሳይሆን አምኖም በመስራቱም ጭምር ነው እምነትን ከስራ ሳይለያይ የቀጠለ ሰው። የአብርሃም እምነት ፉልፊልመንቱን ያገኘው ፍጻሜውን ያገኘው በምን ሰዓት ነው ማለት ነው? ባመነ ቅስፈት ሳይሆን አምኖ ወደ ምን ከሄደ በኋላ ወደ ስራ ልጁ ይስሐቅን በመሰዊያ ላይ። በዚህም ስራ በእምነት እንደተፈጸመ እንመለከታለን አለ ያዕቆብ። ስራው በእምነት እንደተፈጸመ እንመለከታለን። ስለዚህ የክርስቲያኖች የመዳናቸው ፍጻሜነት የሚያገኘው በስራ ነው። ብሩክ በጣም አሪፍ ባይዘዌ በጣም ዌል ኤክስፕሬስ አድርገዋል። በጣም አሪፍ ነው። ሁለት ጥያቄዎች ላቅርብልህ በዚሁ ላይ ያ ውይይት ስለሆነ ታይም ላይ ባንል ይቅርታ፣ በጣም ታይም በጣም ወሰድኩብህ። ችግር የለም ያንተው ቤት ነው። ቆንጆ ነው እንደሚያብራራው ቆንጆ ነው ያብራራው። በጣም አብራራዋል። ኢኒሻል ሳልቬሽን ያልከውን ማለት ነው። ስለዚህ አንተ የምታምነው ሪፍሬዝ ላድርግህ፣ አንተ የምታምነው ሰው ወደ ህይወት ለመምጣት ወይም ደግሞ ወደ ህይወት ውስጥ ለመግባት መጀመሪያ በእምነት ብቻ ነው የሚገባው እያልከን ነው አይደለ? በእምነት ብቻ እንደዛ ነው። በስራም አላልኩም። እሺ፣ በስራም በእምነት ብቻ አላልኩም። በስራም አላልኩም። አሁን ያነበብከውና ያረጋገጥክልን ታዲያ እኮ አብርሃም እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት ያለ ስራ ነው የሚገባው አልከን። ያለ ስራ ማለት ምን ማለት ነው ታዲያ?
ኢኒሻል ሳልቬሽን ለስራ ነው ካልከን በኋላ አሁን በስራ ነው ልትለን አትችልም መቼስ አይደለም እኔ እኮ መዛ እኮ ነው የክርስትናው ትምህርት ከሁለቱም ጽንፍ የተለየ ነው አንተ ካስቀመጥከው የተለየ ነው ከአይሁዳውያኑም የተለየ ነው ከፕሮቴስታንቱም የተለየ ነው ከፕሮቴስታንቱ የሚለየው በእምነት ብቻ የሚለውን ጽንፍ አይዝም በእምነት የሚለውን ይዛል ከአይሁዳውያኑ ደግሞ የሚለየው በመገረዝ በህግ ስራ ደግሞ ልጅነት ይገኛል የሚለውንም አይዝም ክርስትናው ከሁለቱም ይጸዳና ምንም ይለውን ይዛል እምነት የመዳን በር በእምነት መዳን ክርስቲያናዊ ብቻ ምትል ቃል አይቀጥልም ክርስትና የኛ እምነት ብቻ ምትለውን ፍሬዝ አናስገባበትም በስራ ነው አይደለም በእምነት ብቻ አይደለም እና በእምነት ብቻ ሳይሆን በእምነት በስራ ሳይሆን በእምነት የሰው ልጆች ወደ እግዚአብሔር ምን ወደ ምን ይመጣሉ ወደ ጸጋው መዳን ይመጣሉ ጸጋው በእምነት አድኗቸዋል ጸጋው በእምነት እምነት በጣም ወሳኝ ነገር ካላመንክ መዳን አትችልም በእምነት ወደ ጸጋው ድነት ትመጣለህ ኦኬ በእምነት ወደ ጸጋው ድነት ትመጣለህ ስለዚህ ሪፍሬስ አድርግ በእምነት ያለ ስራ ነው ኢኒሻል ሳልቬሽን ያገኘው ኦፍ ኮርስ ሚስጥራትን ግን ኤክስክሉድ ሳላደርግ ማለት ነው እኔ በእምነት ብዬ ሳወራ ምን ጊዜም ቢሆን ቅዱስ ሚስጥርን ኤክስክሉድ አላደርግም ማለት ያመነ ተጠቅመና የጌታ ኢየሱስ ክርስቶስ ቅዱስ ስጋና ክቡር ደም የዘላለም ሕይወት ይሰጣል የሚሉትን ኤክስክሉድ አላደርግም እምነቱ ራሱ ኤክስክሉድ ስለማያደርጋቸው አይ ብቻን ስለፈቷት ብቻንና በእምነት ያለ ስራ ሚለው ያስማማናል ዋን ፔጅ አድርገናል ቆንጆ በእምነት ያለ ስራ ነው ህይወት ውስጥ የገባው ማለት ነው ወደ እግዚአብሔር መንግስት የተጨመሩት ህይወት ውስጥ የገባው ወይም ደግሞ ህይወት ያገኘው ኢኒሻል ሳልቬሽን ያገኘው ኦኬ ስራ የምትሰራው ታዲያ ምን ህይወትህን ለማስቀጠል ነው ወይስ ህይወት ለማግኘት ነው በጣም ጥሩ ባይዜ በጣም አመሰግናለሁ በጥቅስ ለመልስ ወይን ጥያቄ ብሩክ እሺ መብት ነው ስራ የምትሰራው ህይወትን ለማስቀጠል ወይስ ህይወት ለማግኘት ነው በጣም ጥሩ እንዲህ ይላል ይሄንን ሐዋርያው ጳውሎስ ፊልጵስዩስ 2:12 ላይ በግልጽ አማርኛ ይመልሰዋል እንዲህ ይላል ስለዚህ ወዳጆች ሆይ አለ እንግዲህ የዳኑ እንደሆኑ እናስተውላለን ወዳጆች ሆይ ካለ ስለዚህ ወዳጆች ሆይ ሁሉ ጊዜ እንደታዘዛችሁ አለ በእናንተ ዘንድ በመኖሬ ብቻ ሳይሆን ይላል ይልቁን አሁን ስርቅ አለ በፍርሃትና በመንቀጥቀጥ የየራሳቸውን መዳን ፈጽሙ መዳኔ ለመፈጸም ነው ምሳሌ መልካም ስለዚህ አንተ ህይወትህን ለማስቀጠል ወይም ደግሞ መዳንህን ለመፈጸም ነው የምትሰራው መልካም ቆንጆ መልሶች ናቸው ኖርማሊ እኔ አሁን ምንድን እንድናደርግ መሰለ የፈለኩት ባይብሉ ምንድነው ሪሊ መጽሐፉ ምንድነው የሚናገረው ወይም ደግሞ መጽሐፉ ምን እያወራን ያለው አንድ ምናልባት መቀጠል ያለብኝ ነገር አብርሃም በስራ እምነቱን ሲያሳይ ይሄን እምነቱን ያሳየው ለሰው ልጆች ነው ለእግዚአብሔር አብርሃም በሁሉም ፊት የተገለጠ ነበር በእግዚአብሔር ፊት በሰው ፊትም የተገለጠ ነበር ያ የእግዚአብሔርን ባህሪ እናውቀዋለን በሚለው ነው በእግዚአብሔር ፊት ዋነኝነት አብርሃም ተገለጠውም የተገለጠ ምናልከኝ ብሩክ አብርሃም በእግዚአብሔር ፊት ከፍጥረት ጀምሮ የተገለጠ ነው ምን ልል ፈልጌ መሰለ አብርሃም እምነቱ እውነተኛ ይሁን እግዚአብሔርን ሲያምን ያውቃል እግዚአብሔር ወይም ደግሞ እግዚአብሔር ፊት ግልጥ ነው ወይም በሌላ አማርኛ አብርሃም ልጁን ይስሐቅን ሲሰዋ እግዚአብሔር እንደሚሰዋ ያቅ ነበር አይደል ማን ነበር የማያውቀው እኔ እናንተ ግን አናውቅም ወይም ደግሞ በዛ ዘመን የነበሩት እግዚአብሔር ሲጠይቀው እኛ ቢከስ ያደረግ ነገር አፕል ካላደረገ እኛ ማወቅ አንችልም ኤግዛክትሊ ስለዚህ እግዚአብሔር አብርሃምን ልጅህን ሰዋልኝ ሲለው እንደሚሰዋለት እያወቀ ወይም ደግሞ እንደሚያደርግለት እያወቀ ግን ሰዋልኝ ሲለው ለሰው ልጆች የአብርሃምን ታዛዥነት እያሳየ እንጂ እግዚአብሔር ለራሱ ፕሩፍ እያደረገ አይደለም አይደል ያ የእምነታችን መጠን ይፈተናል በስራችን ይፈተናል እምነታችን ግን እሱን የሚያደርገው ዋራይሚኒስ ለእግዚአብሔር ሰርፕራይዝ አይደለም ነው የኔ ጥያቄ ምን ማለት ይመስላል ሰርፕራይዝ አይደለም ከባህሪው አንፃር እኮ ማለት ነው እሱ አምላክ ነው ሕያው ነው አስቀድሞ ሁሉን ነገር ያውቃል ከመሆኑ በፊት ከናቱ ማህፀን ሳይፈጥረው አብርሃምን ምን ማድረግ እንደሚችል ምን እንደሚሆን እንዴት አይነት መንገድ እንደሚሄድ እግዚአብሔር ሁሉን ቀድሞ ያውቃል
ይሄ በእግዚአብሔር ፊት የታወቀ ነው። ግን ይሄው ያን ያህል እኔ አንተ ማለት የኔ ጥያቄ ምን መሰለ ምን ከዚህ ጋር ላገናኝልህ የኔን ጥያቄ። ስለዚህ የአብርሃም እምነት በስራው የተገለጠው ለእግዚአብሔር አይደለም፣ በእግዚአብሔር ፊት የተገለጠው እንጂ ለእግዚአብሔር ግን አይደለም። ለእግዚአብሔር አይደለም ማለት ለእግዚአብሔር ፕሩፍ አይደለም፣ ወይም ደግሞ እግዚአብሔርን ማለት ይቅርታና ብሩክ ለእግዚአብሔር ፕሩፍ ምንድነው? ምን ማለት የመሰለ በደንብ እንድትረዳው ማለት ነው። አብርሃም ልጁን ይስሐቅን በመሰዊያ ላይ ሲያቀርብ እግዚአብሔር ሲያዘውም ጭምር እግዚአብሔር መጀመሪያውኑ እንደሚያቀርብለት ያውቃል። ኤቭሪቲንግ ይታወቃል። ለእግዚአብሔር እያሳየ ለማለት ነው ወይም ቀድሞ የተወሰነ ነው ለማለት ነው። አይደለም እንደሱ እያልኩ አይደለም። ግን ምን እያልኩ መሰለ መጽሐፉ ሲናገር አብርሃም በእግዚአብሔር ፊት በእምነት ብቻ እንደጸደቀ ስለሚናገር ወይም ደግሞ በእምነት እንደጸደቀ በእምነት ብቻ የሚለውን ተውና በእምነት እንደጸደቀ ስለሚናገር አብርሃምን ይስሐቅን ሰዋልኝ ያለው እግዚአብሔር እንደሚሰዋ ኢትስ ኦልሬዲ ነው ይታወቃል፣ ወይም ደግሞ በእግዚአብሔር ያውቃል። ስለዚህ የአብርሃም ታዛዥነት ለሰው ይገለጥ ዘንድ እንጂ ወይም ሰዎች እንዲያዩት አብርሃም መታዘዙን በእግዚአብሔርም በሰውም ፊት በለው ሰዎች እንዲያዩት ይገለጥ እንጂ ለእግዚአብሔር ግን አዲስ ነገሩ አይደለም። እናንብበው እስኪ ምን ይላል መሰለ? እሺ እንዲላ እግዚአብሔር አንድ እንደሆነ አንተ ታምናለህ። አባታችን አብርሃም ልጁ ይስሐቅን በመሰዊያ ባቀረበ ጊዜ በስረ ጸደቀ አይደለም እምነትን ከስራ ጋር አብሮ ያደርግ ነበር። አብሮ በስራም እምነት እንደተፈጸመ ትመለከታለህ ይላል። ስለዚህ የአብርሃም እምነት የተፈጸመው በስራ ነው እያለ ነው አይደል? ብሩኬ ትመለከታለህ እያለ ነው። አየህ እዚች ጋር ነው የተፈጸመው የአብርሃም እምነቱ ፍጻሜነቱን ያገኘው በምን ሲገለጥ ነው? በስራ ሲገለጥ አይደል? በስራ ሲገለጥ ትመለከታለህ ይለዋል። ለሰው ነው የሚናገረው ባይዘው ያዕቆብ። አዎ ለዛ ነው ለክርስቲያኖች ለክርስቲያኖች ነው የጻፈው። ትመለከታለህ የእንትን ናቸው እነዚህ ቃላቶችን ለሰዎች የምታስረዳበት ገላጭ ቃላቶች ናቸው። ስታስረዳ ለሰው ነገሩን ሁኔታውን የተፈጠረውን ነገር የምታስረዳባቸው መንገድ ለዳኑት ለክርስቲያኖች እኮ ነው እየተናገረ ያለ ክርስቲያኖች። ስለዚህ ምን እያለ ነው? ግን የአብርሃም እምነቱ ፍጻሜነትን ያገኘው በስራው ነው አይደል? አብርሃም ፍጻሜነት ያገኘው የሚለው ቃል ምን ማለት ነው? በስራው ይፈጽመዋል የሚለው ነው። ለምሳሌ ስራ በእምነት እንደተፈጸመ ወይም እንደተከናወነ እንደሆነ የሚያሳየው ማመኑ የአብርሃም ማመኑ ፍጹምነቱን ወይ ፍጻሜነቱን ያሳየው እምነቱን አምኖ ብቻ ይቀር አይደለም፣ እምነቱንም በስራውም ጭምር ያሳየ ሰው ነው አይደል? አብርሃም አምኖ ብቻ ይቀር አይደለም፣ ትእዛዙን ፈጽሞ አሳክቶ ያሳየ ሰው ነው። እዚህ ላይ በደንብ እንስማማለን። ምን ማለት ነው? እምነቱን በስራው ፈጽሟል ወይም ደግሞ እምነቱን በስራው አሳይቷል ወይም ገልጧል ማለት እንችላለን። ያጸደቀው ግን ያው እኔና አንተ የምንለያየው በዚህ የጸደቀው ግን ምንም ስራ ሳይሰራ በፊት ነው የሚለው ነው። የጸደቀው ማለት እዚህ ጋር አንድ ነገር ብሉኬ አብርሃም ባይሰራ ኖሮ የአብርሃም እምነት ሕያው እምነት ነው ወይስ የሞተ እምነት ነው? ባይሰራ ኖሮ የሚለውን ስላልሰራና ወይም ደግሞ ሰርቶ ስላየን እናውቀዋለን። ኖ የአብርሃም እምነቱ ስራ የጎደለው እምነት ቢሆን ኖሮ የሞተ ነው ወይንስ ህይወት ያለው እምነት ነው የሚሆነው? ይሰማ ነበር ልደትዬ ጠፍተህ ነበር። እኔ አለው በእውነት እኔ ነኝ የጠፋሁት። የኔ ኔትወርክም ምንም ስላላሳየኝ ኤኒዌይስ በጣም አሪፍ። የአብርሃም እምነት አልኩ የአብርሃም እምነት ከስራ የጎደለ ቢሆን ሕያው እምነት ነው የሚባለው ወይንስ የሞተ እምነት ነው የሚባለው? አሁን የአብርሃም እምነት ከስራ ስላልጎደለ ወይም ደግሞ መጽሐፉ ከላይ ምን ይላል መሰለ? ስራ የሌለው እምነት ቢኖር በራሱ የሞተ ነው ይላል። አዎ ደግሞ ምን ይላል መሰለ? የአብርሃም እምነት ከስራ የጎደለ ቢሆን ሕያው ነው ወይንስ የሞተ እምነት ነው? እኔ ምን እልሃለሁ መሰለ? መጽሐፉን ነው የምከተለው እኔ። መጽሐፉ ምን ይላል? ሮሜ ላይ አብርሃም ምንም ስራ ሳያደርግ ወይም ደግሞ ልጁን ለመስዋዕት ሳያደርግ አረ የኔ ጥያቄ እሱ አይደለም።
የአብርሃም እምነቱ በስራ ያልተገለጠ ቢሆን ኖሮ ሕያው እምነት ነው ወይንስ የሞተ እምነት ነው ያለው? ነው ጥያቄ። አምኗል እኮ አምኗል። እምነቱ ስራ ያልከው ምን ነው? አሁን ለምሳሌ ስራ ያልከው ምን ነው? ልደትዬ ስራ ያልከው ምን? ልጁን ለመስዋዕት ማቅረብ ልክ እንደዛ በእምነት እንደዛ ባያደርግ ኖሮ አብርሃም የአብርሃም እምነት ሕያው እምነት ነው ወይንስ የሞተ እምነት ነው? ስላላደረገ ወይም ደግሞ አብርሃም እዛ ውስጥ ስላልኖረ ወይም ሰዋልኝ ተብሎ አልሰዋም ስላላለ አላውቅም። እዚህ ክርስቶፎር ቀጥል። ቆይ እሺ ሰላም ብያለሁ ሁላችሁንም። እንዴት ናችሁ? ሰላም ነው ወይ? እንዴት ነህ? ደህና ነው ወይ ክርስቶፎር? እግዚአብሔር ይመስገን። ሰላም ነህ? መስገን። እሺ እስቲ ካቆማችሁበት ፖይንት ላይ አብርሃም እምነት ብቻ ነው በሕይወት ዘመኑ ያደረገው ወይስ ስራም እምነትን በስራ ነበር አብሮ ሲያደርግ የነበረው? እምነትም ስራም ያደርግ ነበር። ግን ስራ ስንል መልካም ስራ ብቻ አላደረገም። አብርሃም ክፉ ስራ እያደረገ ነበር የኖረው ወዳጄ ክርስቶፎር። አይ ለጽድቅ ግን የሚሆነው መልካም ስራ ነው አይደል? አዎ፣ ግን ደግሞ በእናንተ ወይም ደግሞ በእናንተ አስተምሮና በእናንተ አባባል ለመጥፋት የሚሆነው ክፉ ስራ ነው አይደለ? አሁን ምንድነው መሰለ ስለ መጥፎ ስራማ ያው አንድ ሰው መጥፎ ስራ ከሰራ በንስሐ ተመልሶ መልካም ስራ ሰርቶ መልካም ፍሬ አፍርቶ ካልሆነ በስተቀር ያው ከመንግስተ ሰማያት ውጪ ይሆናል። ኃጢአት ሰርቶ አይገባም። አሁን ጥያቄው ግን አብርሃም ሲያደርግ የነበረው እምነትን ከስራ ስንል እግዚአብሔር ፊት የሚቀርብ ስራ ማለታችን ነው፣ ወይም በእግዚአብሔር ፊት ተቀባይነት ያለው ስራ። ስለዚህ እምነትን ከስራው ጋር ነበር ያደርግ የነበረው ወይስ እምነት ብቻ ነበር ሲፈጽም የነበረው? እምነት አለው። እምነቱን ከስራ ጋር ያደርግ ነበር። ግን ደግሞ አሁን የኔ ክሌም ምንድነው መሰለ አብርሃም በእምነት ነው የጸደቀው፣ ወይም ደግሞ እዚህ ላይ እንደሚናገረው ያለ ስራ ነው የጸደቀው አይደለ? ሮሜ 4 እንደሚናገረው ቅድም ከነበርክ ከልደት ጋር ስንነጋገር ያለ ስራው ነው የጸደቀው። ነገር ግን ያ ማለት ቀድሞ ስራው ቆያ እንደ እስቲ ብሩኬ ቀድሞ ስራው አልቀደመም ማለት ነው እንጂ ተመልሻለሁ ክርስቶስ ተመልሳለሽ። እሺ ይቅርታ በጣም እቺ ነገር እንትን እንበላ ክርስቶፎሮች ተቀጥላለሽ። በጣም ይቅርታ የጀመርኩት ብሩኬ የጠየኩህ ጥያቄ ላይ ፎከስ እናርግና የአብርሃም እምነቱ ተመስገን ወንድማችን። እሺ የአብርሃም እምነቱ በስራ የተገለጠ እምነት ስለሆነ ሕያው እምነት ነው አይደለም? ይኸውልህ አሁን ፉሊ ነው አብርሃምን ካልን አብርሃም በመልካም ስራ የተገለጠ እምነት አለው። ይሄ እምነቱ ግን እኔን እየሰማኝ ነው። ይሄን ጥያቄ የምጠይቅህ ያዕቆብ ከላይ እምነት ያለ ስራ የሞተ ነው፣ ልክ ነፍስ የተለየው ስጋ የሞተ እንደሆነ ሁሉ ከስራ የተለየ እምነትም የሞተ ነው ብሎ ከስራ የተለየ እምነትም የሞተ ነው እንበልና የአብርሃም እምነቱ ከስራ የተለየ ቢሆን የሞተ እምነት ነው ወይስ አይደለም? በቀጥታ መልሰው ምን ጥያቄ ኤግዛክትሊ አሁን እኮ ስለ አብርሃም እናውራ። አብርሃምን እያወራ ነው አይደል? አብርሃም እኮ በህይወት ዘመኑ እኔ እናንተ እናውቀዋለን አይደል? አጋርጋ የገባ ሰው ነው አይደል? እምነቱ ታዲያ ምን እያልከን ነው? የኔ ጥያቄ ግን አብርሃም አምኖ ብቻ የቀረ ነው ወይንስ አምኖ እምነትን ከስራ ጋር ያስተባበረ ሰው ነው? አምኖ እምነትን ከስራ ጋር ያስተባበረ ሰው ነው። በቃ ባሮክ እዚህ ጋር ያዝልኝ። አምኖ እምነትን ከስራ ጋር ያስተባበረ ሰው እኮ ነው። እምነትን ከስራ ጋር ባያስተባብር ኖሮ አብርሃም በቃ ምንም አይነት ስራ ባይኖረው አብርሃም የምር እምነቱ ህይወት ያለው ነው ወይስ የሞተ ነው? ኦኬ
በመጀመሪያ ደረጃ እምነቱ ራሱ ህይወት ካለው ወይም ደግሞ እውነተኛ እምነት ያመነ ሰው ስራ ይከተለዋል ብለን ነው የምናምነው እኛ። ስለዚህ አሁን የአብርሃም እውነተኛ ስለነበር ስራ ተከትሎታል። የአብርሃም እምነት ከስራ የተለየ ቢሆን ኖሮ የአብርሃም እምነት ከስራ የተለየ ቢሆን ኖሮ ሕያው እምነት አያስብለውም አይደለ? ባሮኪ ለምን በቀጥታ መልሶ ለምን እንደዚህ ምን እያልን እንደሆነ አሁን እንትን ሽፍት እንዳናደርግ ስለፈራው ነው። አብርሃም አምኗል። የኔ ሐሳብ ምን እንደሆነ በደንብ ግልጽ ላድርግልህ። አብርሃም አምኗል። እምነቱ እውነተኛ ስለሆነ ስራ ተከትሎታል ብዬ ነው ማምነው። መጽሐፉ እኮ ነገር ያለው ልደትዬ እያለ ያለው እንደዚህ ነው። አንድ ያመነ ሰው መልካም ስራ ለመስራት አይችልም ነው አይደል? ብሩክ እንደዛ ነው እያልክ ያለው። ያው ጠይቀው እንደዛ ይመስለኛል። አረጋጋ አይ ቲንክ እንደዛ። ኦኬ ብሩክ በትክክል እውነተኛ ከሆነ እምነቱ ማይንድ ዩ እውነተኛ አማኝ ከሆነ እውነተኛ አማኝ ደግሞ በህይወቱ ውስጥ የሚመነጭ እውነተኛ የሆነ ስራ አለ እያልኩ ነው። አገኛችሁ? አማኝ ሆኖ አስቀድሞ አማኝ ሆኖ በስራ ያልተገለጠ ሰው የለም። እሱማ አብርሃምም እኮ አልተገለጠም። አብርሃምማ በስራ ተገልጧል። አብርሃም አጋር ጋር ገብቶ ነበር አይደል? ያትማ ብሩክ ያው ያልተገለጠባቸው ቦታዎች አሉ። አጤውለ ደካማነትማ እኮ ማንኛውም ሰው ጋር አቋራለ እኮ የዳኑ ሰዎችም እኮ የስጋ ድካም እኮ ማንም ሰው ያጋጥመዋል። እሱ አይደለም ፖይንቱ። ጀነራሊ ቶፒኩ ላይ ተሳርገን ስናወራ አብርሃም ግን ያመነ ነው። ግን እምነቱ ከስራ የተነጠለ ነበር። ከስራ የተነጠለ ነው አይደለም። እውነተኛ እምነት ስለነበር ስራን አስከትሏል። ስለዚህ እምነትና ስራን ነጣጥሎ እምነት ብቻ ብሎ ማስቀመጥ አይቻልም እያልኩ ነው ያለሁት። የዳነው ግን በእግዚአብሔር ፊት የዳነው ግን ያለ ስራ ነው። ሮሜ እንደሚና ስራውን በእምነት ስራውን አብርሃም ስራውን በእምነት ምን ባይለው ኖሮ በእምነት ያንን ስራ ልክ እዚህ ላይ እንደተናገረ እምነትን ከስራ ጋር አስተባብሮ ባይዝና በስራም እምነቱ የተፈጸመ ባይሆን ኖሮ አብርሃም በእምነቱ ብቻ ድኗል ብለን መናገር አንችልም። ወይም እምነቱ ብቻ ማለት አብርሃም አምኖ እምነቱ ወደ ቀጣይ ህይወት እንዲሄድ ነው ያደረገው። which እምነቱን በስራ ወደ መግለጥ ያመነውን ነገር በህይወት እንዲኖረው ያገኘውን እግዚአብሔር በህይወት እንዲኖረው ነው ያደረገው አይደለ? እምነት ወደ እውነተኛ ስራ ይመራል። አዎ፣ ግን የሚያድነው እዚህ ጋር እምነት ነው እያልኩኝ ነው። እኔ አሁን እዚህ ጋር ደግሞ እምነት ብቻ ያድናል እያለ አይደለም መጽሐፉ። ሰው በእምነት ብቻ ሳይሆን በስራም እንዲጸድቅ እናያለን ይላል። በእምነት ብቻ ሳይሆን በስራም እንዲጸድቅ እናያለን ይላል። ቅድም አንዴ ብሩኬ ኔትወርክ በጣም እያስቸገረ ነው። እዚች ጋር እቺን ነገር አንዴ እናጥራትና ከዛ በኋላ ወደሚቀጥለው ቶፒክ እንሄዳለን። ብሩክ ሰው በእምነት ብቻ ሳይሆን በስራም እንዲጸድቅ ታያላችሁ አለ። አብርሃም የእምነት አባት እንደሆነ ጳውሎስም ነግሮናል፣ ሐዋርያው ጳውሎስ። እንደገና ያዕቆብም የምርም አብርሃም የእምነት አባት ነው። በእምነት ብቻ ደግሞ የቆመ አይደለም፣ አምኖ ደግሞ ያመነውንም ደግሞ በስራ የገለጠ ሰው እንደሆነ ግልጽ አድርጎ ነገረንና ስለዚህ ክርስቲያኖች አለ ሰው በእምነቱ ብቻ አይደለም የሚድን ነው አለ። ሰው በእምነቱ ብቻ ሳይሆን አለ አምኖ ምን ሲልም ጭምር ነው አለ። አምኖ ምን ሲል አምኖ በስራ ሲገለጥም ጭምር እንደሆነ ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ ብሎ ግልጽ አድርጎ አስቀመጠ። ኦኬ። ስለዚህ ልደቴ ምናልባት ቅድም የወጣው ስለዚህ እኔ እናንተማ እውነት ነው ሰውን በእምነቱ ማየት አንችልም። ምክንያቱም እምነት የልብ ነው። የልብን እምነት ማየት የሚችለው እግዚአብሔር ነው። በስራው ነው አንድን ሰው መጽደቁን አለመጽደቁን የምናየው እኔ እናንተ ሰው ስለሆነ። እግዚአብሔር ግን ሰውየው ከመስራቱ በፊት ሰውየው ምንም ነገር ከማድረግ እሱ አይደለም ፖይንቱ፣ እሱ አይደለም። አሁን በጣም ወደ ሌላ ቦታ ሽፍት እያደረገ ስለሆነ ሐዋርያው ያዕቆብ ለክርስቲያኖቹ እያስተላለፈ ያለው ትምህርት ስለ አብርሃም ታሪክ ለክርስቲያኖቹ እያስተላለፈው ያለው ትምህርት
አብርሃም የእምነት አባት እንደሆነ እምነቱም ጽድቅ ሆኖ እንደተቆጠረለት ከተናገረ ካስረዳ በኋላ ቀጣይ እየተናገረ ያለው ምንድነው? አብርሃም ግን በእምነቱ ብቻ ይጸደቅ አይደለም፣ እምነትንም ከስራ ጋር አስተባብሮ የያዘ እንደሆነ የአብርሃምን መልካም ስራ የተባለውን ልጁ ይስሐቅን በመሰዊያው ላይ ማቅረቡ ይሄ ትልቅ ስራ ነው። ለመስዋዕትነት ታዞ ለእግዚአብሔር ታዞ ልጁን ይስሐቅን አንድ ልጁን ለመስዋዕት ማቅረብ መሄዱ በራሱ ይሄ በጣም ትልቅ እምነት የሚጠይቅ ስራ ነው። ትልቅ እምነት የሚጠይቅ ስራ ነው። ስለዚህ ያን አደረገ አብርሃም እስከ መጨረሻው ድረስ ይዞ ልጁን በቃ እስከ መሰዋት ድረስ ይዞ ሄደ። በዚህም አለ ያዕቆብ በእምነት ብቻ ሳይሆን ሰዎች እምነትን ከስራ ጋር አስተባብረው ሲይዙ ጽድቅ እንዳለ ግን ሰው ደግሞ በእምነቴ ብቻ ድኛለሁ እንዳይል በስራም እንደጸደቀ ተመልከቱ ካለ በኋላ ነፍስ የተለየው ስጋ እንደሞተ ለምሳሌ ነፍስን ስራ አድርገን እንያትና ስጋን ደግሞ እምነት አድርገን እንየው። ስጋን ብቻውን መቆም አይችልም፣ ነፍስን ብቻውን መቆም አትችልም፣ ስራን ብቻውን መቆም አይችልም፣ እምነትን ብቻውን መቆም አይችልም። ስለዚህ ምን አደረገ? ያመነ ሰው ይሰራል። ሲሰራ እምነቱ ህይወትን የሚዘራው በስራው ነው። ግን ያመነው እምነት ስራ ከሌለበት ልክ ዘር ዘርተ ፍሬ ሳታበቅል እንደመቅረት እንደማለት። ለምሳሌ አረም ልደት ይቅርታ አንድ ጥያቄ ልጠይቅ። አንድ ሰው አምኖ የመስራት አቅም ባይኖረው ወይም ደግሞ መልካም ስራ ለመስራት ባይበቃና በዛው ቅጽበት ቢሞት ያ ሰው ይድናል አይድንም? ለምሳሌ ከኢየሱስ አጠገብ የተሰቀለው ሰውዬ ለምሳሌ ተሰቅሏል። አንድም ስራ መስራት አይችልም ነበር አይደለ? እጆቹ ተቸንክረዋል፣ እግሮቹ ተቸንክረዋል። መናገር ብቻ ነበር የሚችለው። ማመን ይችላል። ሰው በልቡ አምኖ በአፉ መስክሮ እንደሚጸድቀው እንደዚሁ ያ ሰውዬ ምንም መልካም ስራ የመስራት አንዲት አቅም አልነበረው። ልክ እንደዚሁ አንዳንድ ሰዎች በህመም ላይ ቢሆኑና መስራት ባይችሉ ቢያምኑ በክርስቶስ ኢየሱስ እምነት ቢያምኑ እነዚህ ሰዎች የዘላለም ህይወት ያገኛሉ አያገኙም? ኤክሰፕሽናሊቲ የጠየቀኛው ኤክሰፕሽናል ብቻ አይደለም። በጣም ብዙ ሰው እንደዚህ አይነት ሁኔታ ውስጥ ሊሆን ይችላል። ለምሳሌ ባልጋ ላይ ሆነው በክርስቶስ ኢየሱስ የሚያምኑ በጣም ብዙ ሰዎች አሉ። ለምሳሌ አረብ ሀገር ሆነው በክርስቶስ ኢየሱስ የሚያምኑ ሴቶች አሉ። መጠመቅ አይችሉም። ከስራው አንዱ ኦርቶዶክስም ሆነው ነው ምልክ አሁን አንተ ጥምቀት ስራ አይደለም። ኦኬ ስራ አይደለም። አንተ ክርስቶስ ወርዬ እኛ ስራ ነው ብለን ነው የምናምነው። ስራ ቆይ አንተ ከመቆም በፊት ሰምዬ ልደት ያወራኛል። አይ ጥሩ ነው። እሺ እነዚህን ጥያቄዎች መልስልኝ እስኪ። ኦኬ አንደኛ ይሄ ስለዚህ ስለ ኤክሰፕሽናሊቲ ወይም ደግሞ በጣም ግልጽ ስላልሆነ ነገር እንዲህ ሊሆን ይችላል እንዲያ ሊሆን ይችላል ብለን እኛ ሰዋዊ መረዳቶችን አናስቀምጥም። ምክንያቱም ኤክሰፕሽናል ከሆነ something can be handled by God። በቃ ኤክሰፕሽናል የሆነ ነገር ሁሉ ያንን እግዚአብሔርና እግዚአብሔር የሚፈታው ጉዳይ ነው። እኛ ግን እምነት ወይም ደግሞ ሃይማኖት ማለት ትክክለኛ መገለጥ አይደል? የተገለጠውን ነገር አይደል የምናወራው? ስለተገለጠው ነገር አይደል የምንነጋገረው? የተገለጠው ነገር ላይ ማውራት ግዴታ አለ። የተገለጠው ምንድነው? በቃ መጽሐፍ የተናገረበት ላይ እንናገራለን። ልክ እናንተ የምትሏት ነገር ዝም ካለ ዝም ነው የሚለው። ስለ ኤክሰፕሽናሊቲ መጽሐፍ ምን አውርቷል? እንዲህ ባያምኑ ኖሮ ድንገት አካልን ስንኩል ቢሆኑ ለጦርነት ቢወጡ አረብ ሀገር ቢሄዱ ቻይና ቢገቡ ባህር ውስጥ ቢወድቁ እንደዚህ ቢሆኑ እንዲያ ቢሆኑ ኤክሰፕሽናሊቲዎችን መጽሐፍ ቅዱስ እንዲህ ቢሆኑ አልደረደራቸውም። ምንም አይነት ኤክሰፕሽናሊቲ መጽሐፍ ቅዱስ አልደረደረም። መጽሐፍ ግልጽ የሆኑ ነገሮችን በመዳን ጉዳይ ግልጽ ያመነ የተጠመቀ ይድናል እያለ አስቀምጧል። ኤክሰፕሽናሊቲ ይኖራል እኮ። ኤክሰፕሽናሊቲዎች ሀፕን ሲያደርጉ ግን ዲሳይድ የሚያደርገው ማን ይሆናል ማለት ነው? እግዚአብሔር አምላክ። አሁን ኤክሰፕሽናል በሆነ ነገር ላይ አይድኑም ይድናሉ መሀል ብዬ አልልም። እኔ መናገር የምችለው ዲሳይድ ስለተደረገው ነገር ብቻ ነው። ስለተገለጠው፣ ስለ ዶግማው፣ በመዳን ዙሪያ ላይ ስለተጻፈው ክሊል ሆኖ ስለተቀመጠው ነገር በሙሉ ልብ እናገራለን። ግን አንድ ሰው እኔ እምነትም ፕሮቴስታንታዊ እምነት ሳይሆን የምርም እኔ ክርስቲያኑ የማምነውን እምነት አምኖ በሚገባ አምኖና 5 ወር ዓመት የሚስራት አምኖ በስነ ስርዓት ተምሮ ጨርሶ ሊጠመቅ እየሄደ ድንገት መኪና ቢገጨውና ቢሞት እኔ እንደ አንድ ክርስቲያን አይድንም የሚል እምነትን አይደለም የሚይዘው። ኦኬ እነዚህ አይነት ቢያልዝም ይህ ሰው እንደ እግዚአብሔር ፈቃድ ይድናል ብዬ ነው የማምነው። ይሄ ግን የኔ ስፔኩሌሽን ነው እንጂ ሃይማኖት አይደለም። ይሄ ሃይማኖት አይደለም። ኤክሰፕሽን ሃይማኖት አይደለም። እኔ አሁን
የራሴን የግል እይታ ነው ያወራሁት። ስፔኩሌሽን ደግሞ ሃይማኖት አይደለም። ሃይማኖት ዶግማ ነው። ዶግማ ደግሞ ሪቪል የሆነ ወይም የተገለጠ ነገር ነው። ስለተገለጠው ነገር ግን ስናወራ በቀኝ ወደ ተሰቀለው ሰውዬ እንምጣ። አሁን ብዙ ጊዜ ለኤክሴፕሽናሊቲ እምነት ብቻ ሙሉታ ሰላም ብያለሁ። ይቅርታ በመጀመሪያ ደረጃ እንዴት ነው ወደ ውይይት ከረጅም ጊዜ በኋላ እዚህ ቤት ተከሰተ። እንዴት ነው? ሰላም ብያለሁ። ብሩክንም ክርስቶፎር ሙሌ እንዴት ናችሁ? ሰላም ናችሁ? ሰላም ብያለሁ። ብሩኬ ሁላችሁንም ሰላም ብያለሁ። ልጅቻ ቀጥሉ። በቃ ተባረኩ። አሜን። ቀጥል ገትዬ። ስለዚህ አሁን ኤክሴፕሽናሊቲውን በምን አይነት መንገድ ላይ እንደምችል አስረድቻለሁ። ኦኬ። ግን እኔ አሁን ስለተገለጠው ነገር እናወራና የፈረደበት በቀኝ የተሰቀለ አንድ ሰውዬ አለ። አንድ ነው። እሱም ብዙም አይደለም፣ ብዙ ቦታ አይደሉም ያሉት፣ አንድ ነው። እሱ ላይ ተንጠልጥለ ራስ ዶግማ መስራት እኮ ይሆን እኮ አንችል። ሙሉን የመጽሐፍ ቅዱስን ሐሳብ በአንድ ወንበዴ በቀኝ በተሰቀለ ሰው ይዘን እንዲያ ነው ብለን እኮ ልናገር አንችል። ግን እስከተነሳ ድረስ ግን መልስ ያሻዋልና ምንድነው? በመጀመሪያ ደረጃ ያ በቀኝ የተሰቀለው ሰውዬ ገና ከጅምሩ ድህነተ ዓለም በክርስቶስ ኢየሱስ ተፈጽሞ ሐዋርያት ወደ ዓለም ሂዱ ወንጌልን ለፍጥረት ስበኩ በተባለበት ሰዓት ላይ ልክ እኔ እናንተ የሰማነውን የምስራች በሚሰማበት ሰዓት ላይ ነው ወይ የነበረው? ነው አይደለም? አልነበረም። በዛ ሰዓት ክርስቶስ ኢየሱስ የእግዚአብሔር ልጅ በመስቀል ላይ ዓለምን የማዳን ስራውን እየሰራ ባለበት ሰዓት ላይ ኢቭን አልሞተም። የዛን ሰዓት ወደ መቃብርም አልወረደም፣ አልተነሳም። ድነታችን ደግሞ የኢየሱስን መሞት፣ የኢየሱስን መነሳት፣ የኢየሱስን ማረግ ዳግም መምጣትም ጭምር ያጠቃለለ ነው። በቃ እሱ ሞቶ ካልተነሳ ሞት ድል አይሆንማ። ያ ሰውዬ እነዚህ ሁሉ ነገሮች ባልሆኑ ሰዓት ላይ ኢቭን ክርስቶስ ድህነተ ዓለምን አጠናቆ ባልሰራበት ሰዓት ላይ ይሄ ሰውዬ እኮ ሳያምንም ወይ ደግሞ አምኖ ብቻ መልካም ስራን ሳያደርግ ጭራሽም ሳይጠመቅ እንዲህ ሳይሆን እኮ ነው ዛሬ ከኔ ጋር በገነት የተባለው። አዎ ተብሏል፣ እግዚአብሔር ነው ያለው። ስለዚህ እሱን እንዲህ ለምን አልከው ብለን ክርስቶስን አንፈትሸውም? ግን እንደ ወንጌል እውነት ስንሆን ያ ሰውዬ የምርን ክርስቶስ ወደ ዓለም ሂዱ ወንጌልን ለፍጥረት ስበኩ ብሎ የማዳኑን ስራ ባልሰራ ወይም ደግሞ የማዳኑን ስራ ባልተከናወነ ወይም ባልተፈጸመ ሰዓት ላይ ስለሆነ ወደ ከኔ ጋር በገነት ትኖራለህ የተባለው ይሄ ጥቅስ አይመለከተውም። ኦኬ፣ ይሄ ጥቅስ አይመለከተውም። ጥምቀትም እንኳን እሱን ሊያድነው አይችልም በዛን ሰዓት ላይ ቢካዝ ጥምቀቱ ራሱ ለሰው ልጆች ድህነትን ለመስጠት ጌታ ኢየሱስ መሞትና መነሳት ስላለበት ጥምቀት ማለት ከክርስቶስ ጋር ሞቶ መቀበርና መነሳት ነው። ሮሜ ላይ እንዳለ ያ ባልሆነበት ሰዓት ላይ ና ውሃ ውስጥ ግባ ማለት አትችልም። ውሃ ምንም አይመጣለትም በዛን ሰዓት ላይ ምክንያቱም ክርስቶስ ማዳኑ ስራ ስላልጨረሰ ሴም ቲንግ መልካም ስራ የሚያሰው የግድ መስራት አለበት ብለን ልናገር የማንችለው በዚህ ፍሬም ውስጥ አይደለም ያለው፣ ከዚህ ፍሬም ውጪ ነው ያለው ይሄ ሰውዬ። ሞር ከዛ ምን ትረዳለህ ብትለኝ እግዚአብሔር በጣም ሜርሲፉል እንደሆነ ከይቅርታ ጋር አብርሃምን በዛ ፍሬም ውስጥ አልነበረም እኮ። አብርሃም እንደ ምሳሌ ነው የቀረበው። ግን ስራ ሰርቷል አይደለም? የአብርሃም እንደውም የቀረበው የብሉይ ኪዳን ሰው ነው አብርሃም አይደለ? ረአብም አይደለ? አሁን ያዕቆብ ያነሳቸው የብሉይ ኪዳን ሰዎች ከኢየሱስ መሞት ከስንት ሺህ ዓመት በፊት የነበሩ ናቸው አይደል? አብርሃም የዛን ሰዓት ላይ ታዲያ ገነት ገብቷል፣ ወደ እግዚአብሔር መንግስት ገብቷል። ያን ስራ በመስራቱ ሰውነቱ ታድሷል። አብርሃም ሰውነቱ ታድሷል። ያዕቆብን ነው እያወራን ያለው። አብርሃም በዛን ሰዓት ላይ በእግዚአብሔር በማመኑ ያንን መልካም ስራ በመስራቱ ሰውነቱ ታድሶ ከአዳማዊነት ወደ ክርስቶሳዊነት መጥቶ ከራቁትነት ክርስቶስን ወደ ማግኘት መጥቶ ድኗል ነው እያልከኝ ያለው ጌታ ከሞቱ ሌላ ዶክትሪናል የሆነ ነገር ማውራት ስለማልፈልግ እዚህ ጋር ግን አብርሃም እግዚአብሔርን ስላመነ ጽድቅ ሆኖ ተቆጠረለት። አብርሃም ገና ጌታ ኢየሱስ ወደዚህ ዓለም ሳይመጣ ከድንግል ማርያም ሳይወለድ ሳይሞት ወደ መቃብር ሳይወርድ ከመቃብርም ሞትን ድል አድርጎ ሳይነሳ ወደ ሰማያም ሳያርግ ይሄ ሁሉ ነገር ከመሆኑ በፊት አብርሃም ከአዳማዊነት በአዳም በኩል ከመጣ ውድቀት ወጥቶ ክርስቶሳዊ ሆኗል እያልክ ነው ወይም ድኗል እያልክ? እኔ እያልኩ ያለሁትኝ መጽሐፉ የተጻፈውን ነው። አብርሃም እግዚአብሔርን አምኖ እኮ እንደዛ አላልክም ሆኖ ተቆጥሮለታል። ይኸውልህ ጻድቅ መሆን ማለት ምን ማለት ነው? የአብርሃም ጽድቅ ጳውሎስም ሆነ ያዕቆብ ታይፖሎጂካሊ ለእኛ አዲስ ኪዳን ጥላ ነው ለአማናዊው እንደ ምሳሌ አድርገው አስተማሩን እንጂ በአብርሃም መንገድ አብርሃም ያገኘው ያ ጽድቅ አሁን ክርስቶስን በማመን የሚገኝ ጽድቅ ነው ብሎ ነው ያስቀምጡት።
ተመሳሳይ ምን ለውጥ አለው? አብርሃም ስለሚመጣው ክርስቶስ አይቶ አመነ። ኦኬ ስለዚህ አብርሃም ከመምጣቱ በፊት ክርስቶስ ከመምጣቱ በፊት አብርሃም ድኗል እያልከኝ ነው? አብርሃም ጻድቅ ነበር። ኦፍ ኮርስ እግዚአብሔርን አምኖ ድኗል። ኦፍ ኮርስ የዳነ ነው ክርስቶስ እግዚአብሔርን አምኖ። ኦኬ ስለዚህ ጌታ ኢየሱስ ክርስቶስ ወደዚህ ዓለም መጥቶ ዓለምን ከማዳኑ በፊትም የዳኑ ሰዎች አሉ እያልከኝ ነው? መጥቶ እንደሚያድናቸው የሚያምኑ እና አብርሃም እንዴት ነው የዳኑት ታዲያ? ሳይሞት ጌታ ሳይሞት እንዴት ሞት ድል ይነሳሉ? ወዳጄ ጌታ ሳይሞት እንዴት ነው ሞት ድል የሚነሳው? በደንብ ስማ። አሁን እና አብርሃም እንዴት ነው ያመኑ? ቆይ አይ ቆይ እና አብርሃም ይሄንን ሌላ ጊዜ በሰፊው እናወራዋለን። ግን ዕብራውያን 11 አትዝጋኝ። አይ ዕብራውያን 2 እንደዚህ ይላል። አንዴ ዕብራውያን 2 ላይ እንደዚህ ይላል ከቁጥር 15 እንግዲህ ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞቱ እንዲሽር ይኸውም ዲያብሎስ ነው አለ። በሕይወታቸው ሁሉ ስለ ሞት ፍርሃት በባርነት የታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም ተካፈለ። ክርስቶስ በስጋና በደም ከመካፈሉ በፊት ሞት ድል ተነስቷል? ሞት ድል አልተነሳም። ከስራታቸው ውስጥ ተፈቷል ሰዎች? ከስራታቸው አልተፈቱም። ስለዚህ አብርሃም ከስራቱ ተፈቷል፣ ሞት ድል ተነስቶለታል እያልክ ነው? ክርስቶስ ስጋን ከመዋሃዱ ምን እያልኩ እንደሆነ እኔ ላስረዳህ። አሁን እኔ የምለውን አንተ አትበልልኝ። ከኢየሱስ መምጣት በፊት የነበሩት ሰዎችም በእምነታቸው ኢየሱስ እንደሚመጣና እንደሚሞት በማመናቸው ወይም ደግሞ መሲሁ መጥቶ እንደሚሞት በማመናቸው ምክንያት ከአዳም ጀምሮ አዳም የወለደው ከአቤል ጀምሮ እስከ በራኪው ልጅ ድረስ እነዚህ ሰዎች አማኝ ናቸው አይደል? መጽሐፍ ቅዱስ እንደዚህ ነው የሚያወራው። መጽሐፍ የሚያወራው እንደዚህ ነው። ባይዘው ጸድቀዋል ነው አይደል የምንለው? ጸድቀዋል። አብርሃም እኮ እግዚአብሔር አመነ፣ ጸድቀዋል፣ የዘላለም ሕይወትን አግኝተዋል። ጸድቀዋል፣ የዘላለም ሕይወትን አግኝተዋል። ኦፍ ኮርስ አለ እኮ ሰዎች ጸድቀዋል፣ የዘላለም ሕይወትን አግኝተዋል አለ እኮ። ኦኬ እንትን እንበል እናንብብ መጽሐፍ ቅዱስ። ታዲያ ሞት ድል አልተነሳም ያልከው ታዲያ ከምን አንፃር ነው? አረሙሌ እባክህ መሀል ግባ። ጌታ ፍቅር ይቅርታ ብሩኬ አለ አለ። እሺ ብሩኬ አይ ሙለታ አለ ከይቅርታ ጋር እውነት አለው ማይ ጉድነስ ሳላስበው ቪዲዮ ከፈትኩኝ። ሶሪ እሺ መቼስ እየሰማህ ነው፣ እየተወያየን ተመልክተሃል። ከጌታ ኢየሱስ ክርስቶስ ወደዚህ ዓለም መምጣት አስቀድሞ በማመናቸው የጸደቁ የዳኑ የዘላለም ሕይወት ያገኙአሉ። ክርስቶስ ሰው ሳይሆን ሳይሞት ሳይነሳ በፊት ጭራሽ ወደዚህ ዓለም ሳይመጣ በፊት ያ አሁን እንግዲህ ለአብርሃም የተሰበከለት ወንጌል ነው። ያንን ወንጌል በማመኑ ድኗል። ለመዳን አብርሃም ሌላ ያደረገው ነገር የለም። ለትንሳኤ እኛ እንደምንጠብቀው የሚጠብቀው ነገር አለ። እሱ ለትንሳኤ እኛም ትንሳኤን ገና እንጠብቃለን። ለና አብርሃም ለብሉይ ኪዳን ከዚህ በፊት የነበሩት ሰዎች የክርስቶስ ሰው መሆን መሞት ጭራሽ ያስፈልጋቸውም ነበር ማለት ነው። ያስፈልጋቸዋል። እሱ በዛ ነው እኮ የዳኑት ሲጀምር እነሱ። አሁን እኛ ወደ ኋላ እነሱ ወደፊት የዳኑት በክርስቶስ ምክንያት ነው እንጂ ክርስቶስ ከመምጣቱ በፊት የዘላለም ሕይወት ያገኙ ወይም ደግሞ ይሄ ከውድቀት የወጡ አይደሉም ማለት ነው። እንዴት መሰለህ እያልኩ ያለሁት እኔ አሁን ለምሳሌ እኛ ወደ ኋላ ተመልክተን ከ2000 ዓመት በፊት የተሰራውን ስራ ምን እንድናለን፣ እነሱ ደግሞ ፊት ለፊታቸው ነው ያለውን እንደየዘመን እንትናቸውን ፊት ለፊት ያለውን ክርስቶስን አይተው በክርስቶስ ያምናሉ ማለት ነው። አሁን የሚፈጸሙ ነገር ለምሳሌ ትንሳኤ ብንል ትንሳኤ የሚያገኙት በኋላ ነው። መቼ? ይሄ ክርስቶስ ከመጣ በኋላ የአብርሃም ስጋ ከአዳም እንደመገኘቱ የመታደስ የሚያስፈልገው የወደቀ ነው ወይንስ የዳነ ነው? ያ በጣም ቆንጆ። የአብርሃም ስጋ እንግዲህ በትንሳኤ ነው የሚታደሰው። ኦልሬዲ አሁን ልክ የኛም አብርሃም በነበረበት ሰዓት ነው የሚታደሰው። አብርሃም በነበረበት ሰዓት አብርሃም ሳይሞት አብርሃም በነበረበት ሰዓት አልነበረም። የታደሰ ስጋ የታደሰ አይደለም። የክርስቶስን ሞት የሚጠብቅ ነው አይደል? ያ
ትንሣኤውን የሚጠብቅ ነው። ሞቱን ብቻ ሳይሆን ትንሣኤውን የሚጠብቅ ነው። ትንሣኤውን የሚጠብቅ። ስለዚህ አብርሃም ክርስቶስ ወደዚህ ዓለም ከመምጣቱ በፊት ህይወትን አግኝቶ ከእስራቱ ተፈቶ ኦኬ፣ በጣም ቆንጆ። አሁን ስጋውን ከሆነ ስጋውን ሁላችን ትንሣኤ በምናገኝበት ጊዜ ትንሣኤ የሚያገኝ የሚከብር የሚታደስ ነው። መንፈሱን በተመለከተ ግን በእግዚአብሔር ፊት ኦኬ፣ እሺ፣ ምን አልከኝ? እንዳጠቃላይ አብርሃም ጌታ ኢየሱስ ወደዚህ ዓለም ከመምጣቱ በፊት ከእስራት የተፈታ ከሞት ያመለጠ የዘላለም ህይወትን ያገኘ ሰው ነበር። የስ በጣም እንጂ ክርስቶስ ከመምጣቱ በፊት ታዲያ አብርሃም እግዚአብሔርን አመነ ጽድቅ ሆኖ ተቆጠረለት ብለን ቅድም ያነበብነው ነገር ዝም ብሎ ነበር ማለት ነው። ኦኬ። ስለዚህ የክርስቶስ ኢየሱስ መሞት የማያስፈልጋቸው ሰዎች ነበሩ ማለት ወደዚህ ዓለም መምጣት ነው። በክርስቶስ ሞት ነው ልደትሻ፣ በክርስቶስ ሞት ነው እኮ ወንጌል የተሰበከላቸው። ለአብርሃም እኮ ወንጌል ተሰብኮታል። ኖ አይ ክርስቶስ ወደዚህ ዓለም ከመምጣቱ በፊት አልክ። ክርስቶስ ወደዚህ ዓለም ከመምጣቱ ጭራሹም ከመሞቱ ሰውም ከመሆኑ በፊት የዘላለም ህይወት ያገኙ ሰዎች አሉ ነው እያልከኝ ያለው ወይ የዳኑ ሰዎች እንደና አብርሃም? አሁን ያለ ክርስቶስ ይሄን ጥያቄ የምትጠይቀኝ የክርስቶስ ሞት አያስፈልጋቸውም ብለህ የምትጠይቀኝ ክርስቶስ አያስፈልጋቸውም እያልኩ ከሆነ ያለ ክርስቶስ ነው የዳኑት እያልኩ ከሆነ ኦፍ ኮርስ ጥያቄ አግባብ ይኖረው ነበር። እኔ ግን ያለ ክርስቶስ ነው የዳኑት። ኖ ማይ ፖይንት እንደዛ አይደለም። ክርስቶስ ወደዚህ ዓለም ከመምጣቱ በፊት የዘላለም ህይወትን ያገኙ ሰዎች አሉ ነው እያልከኝ ያለው አንተ? በክርስቶስ ያገኙት በክርስቶስ ነው እንጂ ያገኙ አሉ፣ ግን ያገኙት በክርስቶስ። ስለዚህ የሚያገኙት ነው ያገኙት ሳይሆን የሚያገኙት ክርስቶስ ይመጣል። አሁን አንተ የዘላለም ህይወት የምትለው ምኑን ነው? አሁን ተርሙን ዲፋይን ብናደርገው ቆንጆ ነው። የዘላለም ህይወት አንተ እያልክ ያለው የትንሣኤ ህይወትን ነው? የዘላለም ህይወት እያልክ ያለው መነሳቱን ነው ወይስ በእግዚአብሔር ተቀባይነት ማግኘቱን መጽደቁን የእግዚአብሔር ህዝብ መሆኑን በክርስቶስ ተቀባይነት ማግኘቱን ነው ወይስ የዘላለም ህይወት እያልክ ያለው ወይስ ደግሞ ከተነሳ በኋላ ከእግዚአብሔር ጋር አብሮ መኖሩ ነው? በጣም ጥሩ። ሰውና እግዚአብሔርን ያራራቀው ሞት ነው አይደል? ያ ሞት ድል የሚደረገው በማን ሞት ነው? በክርስቶስ። እሱን ሞት ሳትሻገር የዘላለም ህይወት ታገኛለህ። የዘላለም ህይወትማ ያው አግኝተህ ነው። ይኸውልህ እንዴት መሰለህ ቆይ ምን ማለት ነው? ይሄ ሞት ሳይወገድ ይሄ ሞት በክርስቶስ ሞት ድል ሳይነሳ የዘላለም ህይወት የሚባል ነገር ይታሰባል። በጣም ቆንጆ። አሁን እኛ የዘላለም ህይወት አለን። አሁን የዘላለም ህይወት አለን። አሁንማ እኮ አለ ሙሌድ። አሁንማ ወደዛ ሞትን ድል አድርጎት እኔ እየተናገርኩኝ ያለሁት ክርስቶስ ቆይ አንዴ ክሊር ላድርገው። ክርስቶስ ወደዚህ ዓለም ክርስቶስ ቃል ወደዚህ ዓለም ወደዚህ ደግሞ ቃል ከእግዚአብሔር ዘንድ ወደዚህ ሳይመጣ ከድንግሊቱም ሴት ሳይጸነስ ሰውም ሳይሆን በመስቀል ላይ ሞትን ድል ሳያደርገው ሞቶ ወደ መቃብር ሳይወርድ ከመቃብርም ሳይነሳ በፊት ከዛ ቢፎር ኢንካርኔሽን ባጭሩ ከተሰጎት በፊት ሰዎች የዘላለም ህይወት አግኝተው አዎ ምን እያልኩ እንደሆነ ላስረዳ። የዘላለም ህይወት ማለት ተመሳሳይ ከኛ ጋር ተመሳሳይ ልነግርህ ነው። ተመሳሳይ እንደሆነ እንዴት ላሳይ መሰለ? የዘላለም ህይወት እኛም አለን። አሁን ሞትን መሻገር ያልከው ግን እኛም ገና ትንሣኤን የሚፈልግ የሚሞት ሰውነት ወይም የሞተም ልትለው ይችላል የሚሞት ሰውነት መያዝ ነው። አሁን እኛም ወይ ደግሞ የሞተ ሰውነት የሞተም ሰውነት የአሁኑ ሞታችን አሁን ያልተረዳኸው ነገር ምን መሰለ? እኛ እኮ ስንሞት የምንሞተው እኮ በቃ የሚበሰብሰው ስጋ የማይበሰብሰው ነው እንዲለይ ነው እንጂ እንደ አዲስ ለመዳን አይደለም እኮ ምን ሞተው። ሞትማ በክርስቶስ ኢየሱስ ድል ሞት የተባለ እኮ እኛና እግዚአብሔርን ያራራቀ ነው አይደል? ተራርቀን ነበር። በማዕከላችን የጠብ ግድግዳ ሞት አለ። ስለዚህ እኛ ወደ እግዚአብሔር መቅረብ አልቻልንም። ወደ እግዚአብሔር ያቀረበን ማን ነው? ክርስቶስ ነው። ክርስቶስ ወደ እግዚአብሔር አቀረበን። ከክርስቶስ መምጣት በፊት ወደ እግዚአብሔር መቅረብ ይቻል ነበር ወይ? በክርስቶስ እንዴ ወደ እግዚአብሔር ቀረበ። አብርሃም ከእግዚአብሔር ወደ አይተዋል። ስለዚህ ወደ እግዚአብሔር ለመቅረብ ክርስቶስ ሞትን ድል አድርጎልን ነበር ወይስ አልነበረም? ኖ ይኸውልህ ልደትሻ ምን እያልኩ መሰለህ? አሁን አብርሃም የእግዚአብሔር ወዳጅ ነው። አብርሃም የእግዚአብሔር ወዳጅ ነው። አብርሃም ጻድቅ ነው። ቆይ ልነግርህ ነው። አብርሃም ጻድቅ ነው። አብርሃም የእግዚአብሔር ወዳጅ ነው። እንዴት የእግዚአብሔር ወዳጅ ሆነ? እንዴት ጸደቀ ካልክ ግን በክርስቶስ ነው። ወንጌል የተሰበከለት በክርስቶስ ነው እያልኩ ነው እኔ። ለአብርሃም የክርስቶስ ሞት አስፈላጊ ነበር ወይንስ አልነበር? በጣም በክርስቶስ ሞት እኮ ነው ሲጀመር እሱ አምኖ እኮ ይሄዳል። ገና ክርስቶስ ሳይሞት እንዴት ነው ሰዎች በክርስቶስ ሞት አምነው የሚሉት? ገና ጌታ ባልሞተበት ገና ወደዚህ ዓለም ባልመጣበት ገና ድህነቱ በክርስቶስ ሞት ለማመን ጌታ መሞት የለበትም አስቀድሞ?
እሺ በጣም ቴንክ ዩ። አንድ ጥያቄ ልጠይቅህ ላንተና ይሄንን እዛው መልሱን ታገኘዋለህ። ሐዋርያት ስማቸውን በሕይወት መዝገብ ወይ ደግሞ በሰማያት ተጽፏል የተባሉት ከሞቱ በኋላ ነው ከሞቱ በፊት ነው ክርስቶስ ይሄን ያላቸው? ጥቅሱን አውጣልኝ። አይ ለአንድ ጥያቄ እየጠየኩ ነው። አሁን እኮ ጥቅሱን በኋላ ነው ያለበትን አውጣልኝ። ዝም ብዬ አላወራማ። ያለበትን ጥያቄ እየጠየኩ እኮ ነው። አውጣልኛ። ይሄ ንግግር ከኔ ያመጣው ንግግሩን ከኔ ያመጣው ጥያቄ እየጠየኩ ነው። የሕይወት መዝገብ በሕይወት ላይ በሰማያት ላይ ተጽፏል ስማችሁ ያላቸው ከሞት በኋላ ነው አይደለም የሚለውን መልስልኝ። ይሄንን የተናገረበትን ቦታውን አሳየኝና ከፍተን እያወራን ብንነጋገር አይሻልም? ለምን አየር ላይ የምናወራው? አንተ በጥቅስ ነው የጠየከኝ። አሁን አብርሃም ለምሳሌ የዘላለም ሕይወት አግኝቷል አያገኘም እኮ ኖርማል ጥያቄ ጠየከኝ። እኔ ነገርኩህ። አሁን ጥቅስ አንብብልኝ አይደለም ያልኩህ። እኔ በጥቅስ ነው ኦፍ ኮርስ እኔ በጥቅስ ነው የምጠይቅህ። የትኛው ጥቅስ አንብብልኝ ጠይቀኝ አንተ? ዕብራውያን የትኛው ጥቅስ? አብርሃም ከክርስቶስ ከመምጣቱ በፊት አልዳንም የሚል ጥቅስ ከየት አመጣ? ዕብራውያን 2 ላይ አንስቼ ዕብራውያን 2ን ከቁጥር 13 እስከ 14 ድረስ ያለውን አንስቼ ነው የተናገርኩት። በሞት ፍርሃት በባርነት የነበሩት ሁሉ ነፃ እንዲያወጣ በስጋና በደም ተካፈለ የሚለውን ጥቅስ ይዤ እሱ መነሻ አድርጌ ጌታ በስጋና በደም ከመካፈሉ በፊት የዘላለም ሕይወት ሰዎች አግኝተዋል ያልከው አንተ ነህ። እንዴት አልኩ? እኔ ደግሞ ሞት ድል ከመነሳቱ በፊት ሞት ወይ መውጊያ ወዴት ነው፣ ሲኦል ወይ ድል መንሳት ወዴት ነው ከመባሉ በፊት። ስለዚህ ዕብራውያን ምዕራፍ 2 ላይ አብርሃም ከክርስቶስ በፊት ሕይወት አላገኘም የሚል አይደለም። ኤኒዌይስ ሉቃስ 10 ላይ ያለውን አንብብና ሻብራራ። ሉቃስ 10 ላይ 20 ላይ እሺ ችግር ነው። እኔ ኢንጀነራል አብርሃም ብቻ የሰው ልጅ የተባለ እንዳለ ከክርስቶስ ኢየሱስ መሞት እና መነሳት በፊት የዘላለም ሕይወት ድነትን አግኝቷል የሚል ነገር የለም። ኮንቴክስቱ ልደትሻ ኮንቴክስቱ የዕብራውያን ምዕራፍ 2 ኮንቴክስት ሰዎች ከክርስቶስ በፊት ዘላለም ሕይወት ነበራቸው አልነበራቸው አይደለም። ኮንቴክስቱ እዛ ኢየሱስ ክርስቶስ ሰው መሆን እሺ ቀጥል። ኮንቴክስቱ እዛ ላይ የሚናገረው ጌታ ከመምጣቱ በፊት በሞት በፍርሃት በባርነት የታሰሩ እንደነበሩ ሁሉ ግልጽ እኮ አድርጎ ነው የሚናገረው እኮ አንድ ያ ጥቅስ። ምክንያቱም እርግጠኛ ነኝ እስካሁን ድረስ ምስቅልቅል ያለውን ነገር ይፈተዋል ብዬ ስለማስብ ላንብብልህ። እንዲህ ይላል። መጀመሪያ አማን ሻሎም ሰላም ብለናል። እንኳን ደህና መጣ። ሶሪ በጣም ዲስከሽን ማቋረጥ ስለሚከብድ ችግር የለውም። በጣም ሆት እና ደስ የሚል ቶፒክ ነው። ቀጥል። ከዚህ መንፈስ እንዳትወጣ። እኔ እንደጨረስክ ነው ይቀጥላሉ። ኦኬ ዳትስ ጉድ። እሺ ቴንክ ዩ። እንዲህ ይላል ከቁጥር 14 15 አያይዞ እዛ ጋር ስለሚናገር እንግዲህ ልጆቹ ይላል በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞቱ እንዲሽረው። ስለዚህ በሞት ላይ ስልጣን ያለው በሞቱ እንዲሽር ይኸውም ዲያብሎስ ነው ይላል። በሕይወታቸው ሁሉ ስለ ሞት ፍርሃት በባርነት ይታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ ይላል። ስለዚህ ክርስቶስ በስጋና በደም የተካፈለው በሞት ፍርሃት በባርነት ታስረው የነበሩትን ሁሉ ነፃ ለማውጣት ነው አይደለም? እውነት ነው፣ ምንም ጥርጥር የለው። በጣም ጥሩ። ስለዚህ ክርስቶስ በስጋና በደም ከመካፈሉ በፊት ከዚህ ነገር ነፃ የወጡ ሰዎች ነበሩ። ኦኬ በጣም ቆንጆ ጥሩ ጥያቄ ያመጣልኝ። ስለዚህ አብርሃም በሞት ፍርሃት በዘመኑ ሁሉ የዲያብሎስ ባሪያ ነበረ እያልከኝ ነው? ከጌታ ኢየሱስ ክርስቶስ መምጣት በፊት ከዚህ ነፃ የሆነ አንድ ሰው የለም። ስለዚህ በዘመኑ ሁሉ አብርሃም የእግዚአብሔር ወዳጅ ሳይሆን የዲያብሎስ ባሪያ ሆኖ ነበር የኖረው እያልከኝ ነው? ኤግዛክትሊ። አብርሃም የእግዚአብሔር ወዳጅ አይደለም አላልኩኝም፣ ግን በሞት ፍርሃት ውስጥ ነው የነበረው። ኦፍ ኮርስ የጌታ ኢየሱስ ክርስቶስ መምጣት እና ከዚህ ፍርሃት መውጣት ኦፍ ኮርስ ያስፈልገዋል። ግን አንተ መልስልኝ፣ ጌታ ኢየሱስ ክርስቶስ ስጋና ደም ከመካፈሉ በፊት ሰዎች ከሞት ፍርሃት እና ከባርነት ነፃ የወጡ ነበሩ? ኦኬ አዎ ብያለሁ። ሉቃስ 10 20 ላይ አውጣልኝና ከሞቱ በፊት ለሐዋርያት ምን እንዳላቸው ላሳይህ ነው። ሉቃስ 10 20 ላይ ያለውን አውጣልኝ። እንግዲህ አብርሃም ግን በዘመኑ ሁሉ የዲያብሎስ ባሪያ እንዳልነበረ ግን በግልጽ በኋላ ድል ከሰጠኝ አወራለሁ። ስፔሲፊካሊ ደስ ሞት አሸንፎናል። ሞት ከባህሪያችን አልተነሳም። ኦፍኮርስ አብርሃም በራሱ ሞትን ድል አላደረገም። ዲያብሎስንም አብርሃም በራሱ ድል ማድረግም ሲጀመርም አይችልም። ኦፍኮርስ አይችልም። ምን መሰለህ እንግዲህ አብርሃም የእግዚአብሔር ወዳጅ ነው፣ ለእግዚአብሔር የሚገዛ ነበረ እንጂ የዲያብሎስ ባሪያ። ነቢያቶችም እኮ ተልከዋል እኮ። ለምሳሌ ጽድቃችን የመርገም ጨርቅ እስከሆነ ድረስ ከማለት እኮ ደርሰዋል እኮ። እና ኢሳይያስ ጽድቃችን የመርገም ጨርቅ ሆነ፣
ጽድቃቸው ምንም ውጤት ማምጣት አልቻለም። የኢዮብ ያ ሁሉ መከራ፣ ያ ሁሉ በእግዚአብሔር ማመነ ምንም የዳዊት ያ ሁሉ ጌታ መምጣቱ ታዲያ ምን አስፈለገ? ሰዎች ከጌታ መምጣት በፊት ወደ ዘላለም ሕይወት መግባት ከቻሉ ፖይንቱ ምንድነው? የኢየሱስ መምጣት ወይ ልደትሻ ወንጌል ሰምቶ ቢያምን ይድናል አይድንም? ሰው ወንጌል ሰምቶ ሲያምን የሚሰማው ወንጌል በራሱ እኮ ክርስቶስ ኢየሱስ ሞተ ተነሳ እኮ ነው። እሱ ሳይሆን እንዴት ምን አይነት ወንጌል ነው የምትሰማው? ጥያቄ የጠየቁ ወንጌል ሰው ሰምቶ ሲያምን ይድናል አይድንም ነው የጠየቁ። ኦፍ ኮርስ ይድናል። ግን ወንጌሉ ራሱ ምንድነው ነው? ስለ ክርስቶስ ኢየሱስ አይደል? ለአብርሃም ወንጌል ተሰብኮለታል አልተሰበከለትም? አስቀድሞ ኦፍ ኮርስ እግዚአብሔር አስቀድሞ አሳይቶታል። ያ ማለት ግን አስቀድሞ አሳይቶታል ማለት ፍጻሜነቱን አግኝቷል ማለት አይደለም። ያሳየው ያ ነገር የሚሆነው በእግዚአብሔር ልጅ መምጣት ነው። በእግዚአብሔር ልጅ መምጣት ነው። አብርሃም ወደፊት የሚሆነው ለምሳሌ አብርሃም ቀኔን ያይ ዘንድ ወደደ አየም ደስም አለው አለ እና አብርሃም የምርም ክርስቶስ ሲመጣ በስጋ አብሮ ኖሮ አይቶ ነው አይደለም? በፍጹም ክርስቶስ በነበረበት ሰዓት አብርሃም በስጋ ኖሮ አይደለም። ሰምቶ ሲያምን ምን ሆነ ነው የጠየቁ ልደትሻ። ወንጌል ሰምቶ ሲያምን ምን ሆነ አብርሃም? ሲጀመር ለአብርሃም አስቀድሞ የተሰበከው ወንጌል በኋላ ላይ ክርስቶስ ኢየሱስ ሲመጣ የሚገለጠውን እውነት ነው። ያ ማለት መሞቱን፣ መነሳቱን እነዛ ነገሮች አለ እያንዳንዱ በእምነት ሲያምን ምን ሆነ? አንዴ ፕሊዝ በእምነት በኩል ስለሚገኘው መዳን አብርሃም የአሕዛብም የሕዝብ ምሳሌ ነው። ከመገረዙ በፊት አብርሃም እምነቱ ጽድቅ ሆኖ መቆጠሩ ሰዎች ያለ ሕግ ስራ የእግዚአብሔር ልጅ መሆን እንደሚችሉ ትልቁ ማሳያ አብርሃም ከተገረዘ በኋላ ደግሞ አብርሃም በስራ ደግሞ መጽደቁ በራሱ ሰዎች ያመኑ አማኞች ወይም በዚህኛውም ሳይድ በአይሁዳውያን በኩል ያሉትም ሰዎች በእምነት በኩል ለእግዚአብሔር መቅረብ እንደሚችሉ አብርሃም የመጀመሪያው ማሳያ ነው። በቃ ስለዚህ አብርሃም ያ ነገር ሰምቶ ሲያምን ምን ሆነ? አብርሃም በሰዓቱ ጽድቅ ሆኖ ተቆጠረለት እምነቱ። ኦኬ ሰምቶ ሲያምን ጻድቅ ሆነ ማለት ነው። ጽድቅ ሆኖ ተቆጠረለት። ያ ማለት ግን ጻድቅ ሆነ ማለት ነው አይደለም። እሱማ እኮ ምን ይላል መሰለህ እኮ እኔ አይ ቲንክ በመላእክት ያገኘው አልመሰለኝም። ሮሜ ላይ እንሂድና ልመልስልህ። ለምሳሌ ሮሜ ምዕራፍ 5 ላይ እንደዚህ ይላል። ሮሜ ምዕራፍ 5 ቁጥር 10 ላይ ጠላቶቹ ሳለን ከእግዚአብሔር ጋር በልጁ ሞት ከታረቅን ይልቁንም ከታረቅን በኋላ በሕይወቱ እንድናለን አለ። ስለዚህ ከሞት ቁጣ የታረቅነው በልጁ ሞት ነው። አብርሃም ከልጁ ሞት በፊት ከሞት ቁጣ ታርቋል ብለህ ታምናለህ? እንዴ በልጁ ሞት ነው የታረቀው። በልጁ ሞት አይደለም አላልኩም። የልጁ ሞት ስለዚህ ከሞት አስቀድሞ ታርቋል ነው ያለው። ቁጥር 14 ላይ ደግሞ እንደዚህ ይላል። ከቁጥር 14 ላይ ነገር ግን ይላል በአዳም መተላለፍ ምሳሌ ይላል። በአዳም መተላለፍ ምሳሌ ኃጢአትን ባልሰሩት ላይ እንኳን ከአዳም ጀምሮ እስከ ሙሴ ድረስ ሞት ነገሰ አለ። ሉክ ነገር ግን በአዳም መተላለፍ ምሳሌ ኃጢአትን ባልሰሩ ላይ እንኳን አለ ከአዳም ጀምሮ እስከ ሙሴ ድረስ ሞት ነገሰ። አዳም ይመጣ ዘንድ ላለው ለእርሱ አምሳሉ ነውና ምን የሆነው ነገር ይመጣ ዘንድ ላለው አምሳል ብቻ ነው። አብርሃምም ወደፊት ስለሚገለጠው ድህነት አምሳል ሆኖ የተቀመጠ ነው እንጂ አብርሃም ክርስቶስ ከመምጣቱ በፊት ድህነትን ያገኘ ሰው አይደለም። ጠላት ነበረ፣ የእግዚአብሔር ጠላት ነበረ። ቅድም አሁን መታረቁን እንግዲህ በደሙ ከጸደቅን በልጁ በደሙ ከጸደቅን ካለ በኋላ ጠላት ሳለን በልጁ ሞት ከታረቅን አለ። የታረቀ ነበር አብርሃም? የታረቀ አልነበረ? አብርሃም ጠላት ነበር ወይስ የታረቀ ነበረ? የታረቀ አልነበረም። ከጌታ ኢየሱስ ክርስቶስ መምጣት በፊት አልነበረም። ጠላት ነበር፣ ከእግዚአብሔር ጋር ጠላትነት ነበረው ማለት ነው። ሁላችንም አብርሃም ብቻ አይደለም እኮ ሁሉም የሰው ዘር ከአዳም የተወለደ ሁሉም ደም ከመምሰሱ በፊት ስርየት ያገኘ አንድም ሰው የለም። ደም ሳይፈስ ስርየት የለም ብሎ እንደተናገረ መጽሐፍ ኦፍ ኮርስ ሁላችንም ከእግዚአብሔር የተጣላን ነው። እንግዲህ አብርሃም በዘመኑ የእግዚአብሔር ጠላት ሳይሆን የእግዚአብሔር ወዳጅ እንደነበረ ነው የማውቀው። ሉቃስ 10:20 ላይ ታደርግልኛለ ልደትሻ። ኮንቴክስቱን አልተረዳኸውም። ኦኬ ሉክ ኮንቴክስቱን አልተረዳኸውም። እሱማ እኮ ነቢያትም እኮ የእግዚአብሔር ወዳጆች ነበሩ። ግን ከእግዚአብሔር ጋር እርቅን መጀመሪያ በአዳም ምክንያት ያገኘነውን እርቅ ግን ያገኙ እኮ አይደሉም። ግን ኦፍ ኮርስ አብርሃም የእግዚአብሔር ወዳጅ ነው። ወዳጅነቱ ግን ምንድነው? በዛ በውድቀት ዓለም ውስጥ የነበረ ወዳጅነት ነው እንጂ ፍጹምነት የሆነ የጸብ በኔና በእግዚአብሔር መካከል ያለው በኔና በእግዚአብሔር መካከል ያለው የሞት ግድግዳ ተደምስሶ ያለ አይነት ፍጹምነት ወዳጅነት አልነበረም በእግዚአብሔርና በአብርሃም በኩል የነበረ። ይሲ ሙሌ ኦኬ ቆንጆ። እሺ ጥሩ። ሉቃስ 10:20 ታወጣልኛለህ ወይስ አንተ ራስህ እያነበብከው ቢሆን ብዬ ነው? አውጣለሁ። እሺ እኔም አወጣዋለሁ። አንተ እንትን እንድትለው ብዬ ነው እያየኸው
ከቁጥር ያው ነው ያውጥቻለሁ። ከቶፒካችን ግን ወይ በጣም ራቀ ከቶፒካችን። አይ እቺን እንበላትና እንቋጫዋለን። ወደ ተፈለገው ሐሳብ ይመጣል። እቺን ግን አንብባትና ዕብራውያን 11 ይነበብ መጀመሪያ ወደ ሌላ ነገር ይወስደናል። እሱን በኋላ ቢሆን አይሻልም ዲያቆን? ከርዕሱ ጋር ነው ዲያቆን። ዕብራውያን 11 ስንት ነው? አጥቻለሁ። ያንተን ልደት ሜቢ እኔ ስላልተመቸኝ ነው መኪና ውስጥ ነኝ። ግን ይሄ ነበብና እዚህ ላይ እንትን ይጥሩ መልካም ነው። ወደዛ ከመሄዳቸው በፊት ማለት ነው ፍጹማን መሆን የሚችሉት ማለት ፍጹማን መሆን የሚችሉት እነዛ ያለኛ እንትን ማግኘት አይችሉም። በነገራችን ላይ ብሉይ ኪዳን ውስጥ ያሉት አረቆ አንድ ያዳምጠኝ። አይሰማም ድምጼ? አይሰማል ደቻ። አይ ምናልባት እሱ መኪና ውስጥ ስለሆነ አይሰማም። ዕብራውያን ስንት ነው ያልከኝ? 11 ከ25 ተጀምሮ 31 አካባቢ 31 ከ30 ተጀምሮ ይነበብ። እሺ እንደዚህ ይላል። የኢያሪኮን ቅጥር 7 ቀን ከዞሩት በኋላ በእምነት ወደቀ አለ። ጋለሞታይቱ ረዓብ ሰላዮቹን በሰላም ስለተቀበለቻቸው ከማይታዘዙ ጋር በእምነት አልጠፋችም አለ። እንግዲህ ምን እላለሁ? ስለ ጌዲዮን፣ ስለ ባርቅ፣ ስለ ሶምሶን፣ ስለ ዮፍታይ፣ ስለ ዳዊት፣ ስለ ሳሙኤል፣ ስለ ነቢያትም እንዳልተርክ ጊዜ ያጥርብኛልና እነርሱ በእምነት መንግስታትን ድል ነሱ አለ። እነርሱ በእምነት መንግስታትን ድል ነሱ፣ ጽድቅን አደረጉ፣ የተሰጠውንም የተስፋ ቃል አገኙ አለ። የአንበሶችን አፍ ዘጉ፣ የእሳትንም ኃይል አጠፉ፣ ከሰይፍ ስለት አመለጡ፣ ከድካማቸውም በረቱ፣ በጦርነት ኃይለኞች ሆኑ፣ የባዕድ ጭፍሮችም አባረሩ። ሴቶች ሙታናቸውን በትንሣኤ ተቀበሉ፣ ሌሎቹ መዳንን ሳይቀበሉ የሚበልጠውን ትንሣኤ እንዲያገኙ እስከ ሞት ድረስ ተደበደቡ። ሌሎቹም በመዘበቻ በመሆንና በመገረፍ ከዚህም በላይ በእስራት በወህኒ ተፈተኑ። በድንጋይ ተወግረው ሞቱ፣ ተፈተኑ፣ በመጋዝ ተሰነጠቁ፣ በሰይፍ ተገደሉ፣ ሞቱ። ሁሉን እያጡ መከራን እየተቀበሉ የተጨነቁ የበግና የፍየል ሌጦን ለብሰው ዞሩ። ዓለም አልተገባቻቸውምና በምድረ በዳ በተራራ በዋሻ በምድር ጉድጓድ ተቅበዘበዙ። እነዚህም ሁሉ በእምነታቸው ተመስክሮላቸው ሳሉ የተሰጠውን የተስፋ ቃል አላገኙም። ያለ እኛ ፍጹማን እንዳይሆኑ ይላል። ያለ እኛ ፍጹማን እንዳይሆኑ እግዚአብሔር ስለ እኛ አንዳች የሚበልጥ ነገርን አስቀድሞ አይቶ ነበርና። ስለዚህ እነዚህ ሁሉ በእምነታቸው ተመስክሮላቸዋል ሳሉ የተሰጠውን የተስፋ ቃል ግን አላገኙትም። የተስፋ ቃል የሚለውን በኋላ እናነሳዋለን። ግን ሉቃስ 10:20 ላይ ያለውን ይነበብና የተስፋ ቃል ምንድነው የሚለው ደግሞ ምናልባት ብናየው ጥሩ ነው። Thank you. Nice. ኦኬ ሉቃስ 10:20 ላይ እሷ ታብራራልኛለህ ልደት? ነገር ግን መናፍስት ስለተገዙላችሁ ደስ አይበላችሁ፣ ስማችሁ ግን በሰማያት ስለተጻፈ ደስ ይበላችኋል። ለምን ደስ ይበላችሁ ያለው? በምንድን ነው ደስ ይበላችሁ ያለው? ስማችሁ በሰማያት ስለተጻፈ ደስ ይበላችኋል። ምን ማለት ነው? ስማችሁ በሰማያት ስለተጻፈ ማለት እዚህ ነገር ላይ ኦኬ፣ ስማቸው በዚህ ሐዋርያት ብቻ አይደለም ስማቸው በሰማያት መዝገብ የተጻፈ ከሰማያት መዝገብ ትደመሰሳለህ እንጂ ማለት ነው። ትልቁ ፖይንቱ ባለማመን ከሰማያት መዝገብ መጀመሪያ ከነበረው መዝገብ ትደመሰሳለህ እንጂ መጻፉ ማለት በቀጥታ ወደ እግዚአብሔር መንግስት በክርስቶስ ኢየሱስ ከማመን በፊት ትገባለህ ማለት አይደል። ስማቸው ኦፍ ኮርስ በሰማያት መዝገብ ተጽፏል ማለት ወደ እግዚአብሔር መንግስት ገብተዋል፣ የዘላለም ሕይወትን አግኝተዋል፣ ወይንም ደግሞ ፍጻሜው ሁሉ ለነሱ ነገር ሆኖላቸዋል ማለት አይደለም። እነሱ ብቻ አይደለም፣ ሁሉ ሰው በሰማያት የተጻፈ ሁሉ ሰው ተጽፏል ነው። ሁሉ ሰው ተጽፏል ነው እያልክ ያለው ከመዝገብ ኦፍ ኮርስ የየትኛውም ሰው ተጽፏል። እነሱ ለምን በዚህ ደስ ይበላችሁ አላቸው? በጣም ጥሩ የተደረገውን ነገር ለነሱ ለምን አላቸው? በጣም ጥሩ ደስ እንዲላቸው የተፈለገውማ ተአምራት ማድረጉ ሳይሆን ትልቁ ነገር በሰማያት ስም ተጽፎ በኋላ ላይ የዘላለም ሕይወትን ማግኘቱ ነው ትልቁ ደስታ እንጂ ይሄ በምድር ላይ የምታደርገው ተአምራት አይደለም ነው እኮ። በሰማያት በኋላ ማግኘቱ ሳይሆን አሁን ተጽፏል እኮ እያላቸው ነው። አሁን ተጽፏል የሚለውን የዘላለም ሕይወት ማግኘትን ወይ ደግሞ ሕይወትን ማግኘትን ካልሆነ ሁሉ የተጻፈ ከሆነ ማለት ኦሬዲ ሜንሽን ተደርጓል። ሙሌ ስማችሁ እንደ አዲስ ተጻፈ አይደለም። ምንድን ነው ያላቸው?
አንብቡ እስኪ ምንድን ያላችሁ? ያ አንብበዋል። ልደት ሻ ምን እያልኩ መሰለህ? አንብቡ ከተጻፈ አይደለም። እሺ ምን አልክ ዲያቆን? ነው የተጻፈው እንደዛ ነው የምትረዳው ወይስ እንዴት ነው? እስቲ መጽሐፍ ማለት ይሁዳም ተጽፏል እንዴት ነው? አይ ይሁዳ ተጻፈም አልተጻፈም ይሁዳ ተጽፏል ካላችሁ እንግዲህ እሱን እናንተ ናችሁ የምትሞግቱት። ነገር ግን መናፍስት ለይሁዳም ተነግሯል አልተነገረም? አዛት ሞመንት ሁሌ ኖ ለይሁዳ ተነገረ የሚል ነገር የለም። ኦልሬዲ ስፔሲፊክሊ ስማቸው እየተጠቀሰ አይደለም። ለነሱ ለተናገሩ ሰዎች እንደዚህ ብሏቸዋል። ስለዚህ ያ ቢሆን ሁሉ ሰው ስሙ በሕይወት መዝገብ የሚጻፍ ቢሆን ለነሱ በተለየ መንገድ ደስ ይበላቸው የሚል ነገር አይመጣም። ለዛውም አጋንንት ከማውጣት ባይዘው ሽባን ከመተርተር ድዊን ከመፈወስ የበለጠ ደስታ እንዴ! አጋንንት ከዛ በፊት ማንም ሰው አውጥቶ አያውቅም። ባይዘው ማንም ሰው አያውቅም። እነሱ ለመጀመሪያ ጊዜ ያንን አደረጉ። እሺ ወይ ይቅርታ፣ አይ እንትን ነው ዲያቆን ስላልተመቸው ሐሳቡን ናራት እንዳዘለው ስለፈለኩ ነው። ሉቃስ 10 ላይ ገና ጌታ አልተሰቀለም አይደል? አዎ ጥያቄ እሱ ነበር ለልደት ልጠይቀው የፈለኩት። እና ስለዛ እኮ ይኸውልህ አሁን ዲያቆንም የጠየቀህ በሰማይ ስማችሁ ተጽፏል የተባለው ለሐዋርያት ሁሉ ነው አይደል? ለሁሉ እንደ ሐዋርያት ነው እንደዛ የተባለው እንጂ ለጴጥሮስ ተብሎ ለሐዋርያት ሲባል ለሐዋርያት ተብሏል። ለሐዋርያት ማለት አዎ ለሐዋርያት ተብሏል። አዎ አይ ይጨምራል፣ ይሁዳንም ይጨምራል። የት አለ ይጨምራል? ከየት አምጥተን እንዴ? ይሁዳ ሐዋርያ አልነበረም እንዴ? አይደለም እንዴ? በይሳት እሱ የዲያብሎስ ልጅ እኮ ብሎት ጌታ ኢየሱስ እኮ አስቀድሞ የዲያብሎስ ልጅ አለ። አንዴ ወደ ቶፒኩ ልመለስ። ሙሌ ወደ ቶፒኩ ልመለስ። አንዲት ጥቅስ ብቻ እዚህ ጋር ላስቀምጥና በቃ ወደ ዋናው ቶፒካችን ልመለስ። ለምሳሌ ራዕይ ዮሐንስ 20:12 ላይ እንደዚህ ይላል። ራዕይ ዮሐንስ 20:12 ላይ እንደዚህ ይላል። ሙታንም ይላል። ሙታን የሚላቸው እነማን ነው? ሙሌ ሙታን እያለ ሲናገር መጽሐፍ ቅዱስ ስለማን ነው የሚያወራው? ራዕይ ስንት አለ? ራዕይ 20:12 ራዕይ 20:12 ሙታንም ታናናሾችና ታላላቆች በዙፋኑ ፊት ቆመው አየሁ አለ። መጽሐፍትም ተከፈቱ ይላል። ሌላ መጽሐፍም ተከፈተ፣ እርሱም የሕይወት መጽሐፍ ነው። ሙታንም በመጽሐፍ ተጽፎ እንደነበረው እንደ ስራቸው መጠን ተከፈሏል። በባህር ውስጥ በባህር በእርሱ ውስጥ ያሉትን ሙታንን ሰጠ። ሙታንም ሲኦልም በእነርሱ ዘንድ ያሉትን ሙታን ሰጡ፣ እያንዳንዱም እንደ ስራው መጠን ተከፈለ። ስለዚህ በሕይወት መዝገብ ይሁን የሞተ ስራ ከሆነ የሰራው ቀጣዩ ስቴፕ የሚሆነው መደምሰስ ነው። ዳትስ ማች ሲምፕል ነው ቴዎሎጂ። ግን ጠቅለል ስናደርግ እኔ አንተ እንዳልከው ሁሉ ሰው በሕይወት መዝገብ ተጽፎ ከዛ በኋላ ስራው ታይቶ ከዛ በኋላ ይደመሰሳል የሚል እምነት የለኝም። እንግዲህ እንደዚህ ካልክ ብዙ ጥያቄዎች ያስነሳሉ። ምናልባት ከዚህ አንፃር ኦኬ። ግን ፖይንቱ እንደዚህ ወደ ሆነ ቦታ ሰብሰብ ስናደርገው ጀነራሊ እኔ ከመጀመሪያውም ጀምሮ ሳስቀምጠው የነበረው ሐሳብ ምንድነው? ሳስቀምጠው የነበረው ሐሳብ ጌታ ኢየሱስ ክርስቶስ ወደዚህ ዓለም ከመምጣቱ በፊት ሞት ከእያንዳንዱ ሰው ላይ አልተወገደም፣ አልተደመሰሰም። ሰዎች ወይም ደግሞ የዘላለም ሕይወትንም አላገኙም። በተስፋ በአብርሃም በኩል ሰው ልጆች በእምነት እንደሚድኑ አብርሃም ምሳሌ ሆኖ ተቀምጧል። የስ አብርሃም ብቻ አይደለም፣ ያቺም እንኳን ሴት ተቀምጣለች። እሱ አይደለም ትልቁ ፖይንት። ዋናው ግን ያንን ነገር እየተነገረን ያለው አብርሃም በዛ ሰዓት ላይ ክርስቶስ በአሁኑ ዘመን የሰጠውን ጽድቅ አግኝቶ ነው። ለዛ ሆኖ አይደለም የተነገረው። ለሚመጣው ለሚገለጠው ጽድቅ አብርሃም የሁሉ አባት ሆኖ ተነገረ። በምሳሌ መንገድ ተቀመጠ። አማናዊነቱን ያገኘው ግን በኢየሱስ መምጣት ነው። እንደዚህ አይነት እምነት ያለኝ ከጌታ መምጣት በፊት ሰዎች ከስራት ተፈተው ወደ እግዚአብሔር መንግስት ገቡ የሚል እምነት የለም። የስጋ ሞት እንኳን አሁንም ቢሆን የስጋ ሞት አሁንም አልቀረም። ልዩነቱ ግን ምንድነው? እንደ ድሮ በስጋ ስትሞት አሟሟትህ የነበረው ሞት የተሸነፈ የስጋ ሞት አይደለም የሚሆነው። ብትሞትም እንኳን ወደ ጌታ ወደ ኢየሱስ ክርስቶስ የምትቀርብበት ነው እንጂ ወደ እሳት ውስጥ የምትገባበት ሞት አይደለም። ለምሳሌ አሁን የጳውሎስ ሞት ወደ ጌታ ጭራሽ የሚያገናኘው ወደ ክርስቶስ ጭራሽ ወደ ክርስቶስ የሚሄድበት ሞት ነው እንጂ ከክርስቶስ የሚለይበት ሞት አይደለም። አሁን ሞት ጭራሽ ከክርስቶስ ጋር የምንገናኝበት እንጂ ከክርስቶስ የሚለየን አይደለም። ምክንያቱም ክርስቶስ ሞትን ድል ስላደረገልን ማለት ነው። በኋላኛው ደግሞ የተዋረደው ስጋችን የከበረውን ስጋ ይለብሳል፣ በቅጽበት ይለወጣል። ኮራፕተብል የነበረው ባዲያችን ስጋችን ማለት ኢንኮራፕተብል ይሆንና ሞት ለአንዴና ለመጨረሻ ጊዜ ድል ይነሳል። ከዛ በኋላ በእኛ ክርስቲያኖች ሞት ስጋዊ ሞትም እንኳን አይኖርም።
አብርሃም ስለዚህ እና አብርሃም እና አባቶች አሁን በብሉይ ኪዳን የነበሩ ጻድቃን ቅዱሳን ምናምን የምንላቸውን አባቶች ሲኦል ገብተዋል ነው የምትለው በአንተ እምነት? ኦፍ ኮርስ እና ገነት ገብተዋል የሚል እምነት የለኝም። ማስረጃ ይኖርሃል ለዚህ ካልከው? አንተ ገነት ስለመኖራቸው ማስረጃ ይኖርሃል? ተጠይቀኛለህ። አሁን ለጠየቁ ጥያቄ ነው ትመልሰው ወይስ ይሄንን ላልከው አንተ ለዚህ ማስረጃ አለ? እኔ ዳዊት ነው ኦፍ ኮርስ ከኦሪት ዘፍጥረት አሳያለሁ። ከዘፍጥረት ጀምሮ ሌሎችም የአዲስ ኪዳኖችን ክፍል እያነሳው አሳያለሁ። አንተም አሳየኝ። እኔ አሳያለሁ። እሺ አዘጋጅ። ኦኬ ሌትስ ጎ። ለምሳሌ በሐዋርያት ሥራ 2 እንደዚህ ይላል። ዳዊትም ስለእርሱ እንዲህ ይላልና ጌታን ሁል ጊዜ በፊቴ አየሁት፣ እንዳልታወክ በቀኜ ነውና፣ ስለዚህ ልቤን ደስ አለው፣ ልሳኔም ሐሴትን አደረገ። ደግሞም ስጋዬ በተስፋ ያድራል፣ ነፍሴ በሲኦል አልተዋትምና። ዋው! ነፍሴን በሲኦል አልተዋትምና ቅዱስንም መበስበስን ያይ ዘንድ አትሰጠውም ብሎ ይሄ ደብል ፕሮፌሲ ነው። ደብል ፕሮፌሲ ነው። ለክርስቶስም ይሆናል፣ ለራሱ ለዳዊት በሰዓቱ ንጉስ ዳዊት ለራሱ ተናግሮታል። በኋላ ላይ ደግሞ ለክርስቶስም ይሆናል። በምን ማስረጃ? አሁን ለምሳሌ ለራሱና ለክርስቶስ የሚለውን ነገር በምን ማስረጃ? ቅዱስን መበስበስን ያይ ዘንድ አትተውም ማለት የክርስቶስ ስጋ በመቃብር በስብሶ አልቀረም ነው። ናውና የኔን ያንተና ሐዋርያት ሥራ ምዕራፍ 13 ላይ አንተና ሳየኛው። እሺ ቆይ ይሄንን እንፍታዋ። አንተ ያመጣው አሁን ለራሱ እንዳልሆነ እኔ ለራሱ እንዳልሆነ ላሳይ። አንተ ኖ አንዴ አንተ እኔ ምን ብያሳየው? ቅዱስን ነፍሴን በሲኦል አትተዋትምና ብሎ ተናገረ። ነፍሴን በሲኦል አትተዋትምና ቅዱስን መበስበስን ያይ ዘንድ አትሰጠውም ብሎ የተናገረውን እኔ ይህንን አመጣው። አንተ ደግሞ እስኪ ሰዎች ክርስቶስ ከመምጣታቸው በፊት ወደ ያመጣሁትን አትሞግት ነው እያልክ ያለው። ዝም ብለህ ተቀበለው ሳትሞግተኝ። ዝም ብለህ እንደዛ አይደለም ያልኩህ። ትሞግታለህ። አሁን አይደለም መሞገት ሰዓት። አንዴ ሙሉ አንዴ አትሞግትም አይደለም ያቀረብኩት ነው። ኦፍ ኮርስ ትሞግታለህ። ከመሞገት በፊት ልክ እኔ የመሞገቻ ሐሳብ እንዳቀረብኩት አንተም አቅርብና እኔም ያንተን ሞግታለሁ፣ አንተም የኔን ትሞግታለህ። በጣም ቆንጆ። እኔ የማቀርበውን አንደኛ እንግዲህ ያ ሉቃስ 16 ላይ ያለውን በግልጽ እንግዲህ ከሲኦል የተለየ ሌላ ቦታ እንደነበረ ያንን ደግሞ ገነት ተብሎ ሊተረጎም ሊፈታም እንደሚችል አሳያለሁ። ስለዚህ ከሲኦል ውጭ ነው። አንተ ሲኦል ነው ያልከኝ፣ ከሲኦል ውጭ መሆኑን ደግሞ ያሳያለሁ። ሲኦል እንዳልነበሩ ማለት ነው። ሲኦል እንዳልነበረ ይናገራል። በሲኦል የነበረው ሰውዬ በእናንተና በእኛ መካከል ብሎ ልዩነት እንዳለ እየነገረ ነው። ያንተ ማስረጃ አይደለም መሆን ያለበት። ያንተ ማስረጃ በሲኦል አይደለም። ኦኬ ልክ ነህ። በገነት ናቸው የሚል ነው ማምጣት ያለብን። በገነት ውስጥ እኮ በሲኦል አይደሉም ማለት ሌላ መካከለኛ ቦታ ኢንተርሚዲየት የሚባል ሌላ ቦታ ነው። በሲኦል አይደሉም የሚለው ብቻውን እሱ ሙሉ ለሙሉ ለተጠየቀው ጥያቄ መልስ አይደለም። በገነት ስለመሆናቸውም ጭምር ነው ማምጣት ያለብን። ኦኬ ባይ ዲፎልት እኮ በሲኦል አይደሉም ማለት ሌላ መካከለኛ ስፍራ ካለ ትነግረኛለህ። ሎጂክ እንዴት አፈርሳለህ? እንደዚህ እኔ በሲኦል ስለመሆናቸው ሊትራሊ እኔ በሲኦል ስለመሆናቸው ማለት ነው ሊትራሊ ነው ያመጣሁት። በሲኦል ስለመሆናቸው ምን እናደርጋለን መሰለህ? ይሄው እኔ ማስረጃዬን አቀረብኩኝ። ያንተን ልሞግት መጀመሪያ፣ ከዛ እኔን ትሞግታለህ። ኖ አሁን ይሄን ማስረጃዬን ይሄን እያልኩ ነው። ይሄው በሲኦል እንዳልነበሩ አሳይቻለሁ። ዘን አሁን እኔ ያንተን ልሞግተውና ያንተ ካለፈ የኔን ደግሞ ልሞግተው። ያንተን ቅድም ያልከውን ግን ለዳዊት እንዳልሆነ በግልጽ አሳይሃለሁ። እሱን አይ ለዳዊት ነው ብለህ ካሳመንከኝ አለቀ እኮ። ባይዘው ያንተን ሐሳብ ካጸደቅ አንተ ያመጣውን ኤቪደንስ እኮ ካለፈ በራሱ ትክክል ከሆነ እኮ አንድ ልጨምርልህ። መዝሙረ ዳዊት መዝሙር 30 ላይ ከቁጥር 3 እንደዚህ ይላል። መዝሙረ ዳዊት መዝሙር 30 ቁጥር 3 አቤቱ ነፍሴን ከሲኦል አወጣሃት። ጋይስ አልብላችሁ አደም አቤቱ ነፍሴን ከሲኦል አወጣሃት፣ ወደ ጉድጓድም እንዳልወርድ አዳንከኝ ብሎ ይናገራል። አቤቱ ነፍሴን ከሲኦል አወጣሃት ብሎ ይናገራል።
በቀጥታ ሊትራሊ እሺ ምን ማለት ነው? የሲኦል ክፍል ምን ማለት ነው እናያለን። ግን ሐዋርያት ሥራ ያለውን በግልጽ እንየውና አሁን ያነሳውንም እናነሳለን። ሲኦል ማለት የሐዋርያት ሥራ አርጊው ስታደርግ ከአንተ አንድ ኤክስፔክት የማደርገው የራስህን ማብራሪያ ሳይሆን እዚህ ክፍል ላይ ጥንታውያን አባቶች ወይም ኤኒ ኤርሊ ቸርች ፋዘርስ ይሄ ክፍል የሚናገረው ዳዊት እሱ ሲኦል ውስጥ እኔ ቅድም ተናግሬያለሁ። ይሄ ደብል ፕሮፌሲ ነው ብያለሁ። ስለ ክርስቶስ እንደሚናገርም ተናግሬያለሁ። ለራሱ ለዳዊትም የሚሆን ራሱ ዳዊትም ስለራሱ የተናገረው በኋላ ላይ ደግሞ ክርስቶስ ሲመጣ ለክርስቶስም የሆነ ነው ብዬ በሁለቱም መንገድ አስቀምጫለሁ። ራሱ ምክንያቱም ራሱ ቃሉ በራሱ አውዱን ጠብቀ ስትናገረው ስትፈታው እንደዚህ አይነት ትርጉም ተጠው ስለሚችል ኦኬ አንተ የጠቀስከው አይ ቲንክ ማርቆስ ሉቃስ 16 ላይ ያለው ነው አይደል? እናንሳው ይሄኛው ባይዘው የአባቶች ራሱ ያስፈልጉም ራሱ ያንተን ጥቅስ ያሳየን ሉቃስ ላይ ያሳየና ሉቃስ 16 ሉቃስ ላይ ነው ሉቃስ 16 በሲኦል እንዳልነበሩ ያሳያል። ከሲኦል ውጭ ደግሞ ሌላ ላሳያ ኩል አንብበው ሉቃስ 16 ቋል 23 ጀምሮ እናንብበው። እሺ እኮ እናንብበው አዎ አንብበን ምን እያልኩ እንደሆነ ላሳይ። እሺ ኦኬ ደሃው ሞተ፣ መላእክትም ወደ አብርሃም እቅፍ ወሰዱት። ባለጠጋው ደግሞ ሞተና ተቀበረ። በሲኦልም ስቃይ ሳለ አሻቅቦ አብርሃምን በሩቅ አየ፣ አልዓዛርንም በቅፏል። እርሱም ጮሆ አብርሃም አባት ሆይ ማረኝ፣ በዚህ ነበልባል እሰቃያለሁ። የጣቱን ጫፍ በውሃ ነክሮ ምላሴን እንዲያበርድልኝ አልዓዛርን ስደድልኝ አለ። አብርሃም ግን ልጄ ሆይ አንተ በሕይወት ሳለ መልካም እንደተቀበልክ አስብ፣ አልዓዛር እንዲሁ ክፉ። አሁን ግን እርሱ በዚህ ይጽናናል፣ አንተም ትሰቃያለህ። ከዚህ ሁሉ ጋር ከዚህ ወደ አንተ ሊያልፉ የሚፈልጉ እንዳይችሉ ወደ ያሉ ደግሞ ወደ እኛ እንዳይሻገሩ በእኛና በአንተ መካከል ታላቅ ድልድይ ተደርጓል። እርሱም እንኪያስ አባቴ ሆይ ወደ አባቴ ቤት ከዛ በኋላ ሌላ ቶፒክ ያነሳል። አብርሃም ገነት ነው ያለው። ስለዚህ በእኛና በእናንተ መካከል ያለው በምንና በምን መካከል እንደሆነ እሱን በኋላ ትሞግተኛለህ። በእነሱ መካከል እነሱ ናቸው። አብርሃም ገነት ነው ያለው። ገነት ነው ያለው። አዎ ገነት ነው። ሌላ ጥቅስም እሰጣለሁ ከፈለክ። ገነት ነው። ስለዚህ ገነት ነው የሚል ጥቅስ ስለሌለ ኮሜንታሪ ፈልጋለሁ። ኮሜንታሪ እኮ እሱን ትሞግተኛለህ ያለው እሱን ትሞግተኛለህ። አንድ አዲስ መደበኛ ዚክ ላይ ምን ይላል? እሺ አዲሱ መደበኛ ሙሉያችንን በሙሉ ወሰዳችሁ እኮ ደስ የሚል ጨዋታ ነው የጀመራችሁትና እኔ እንዴ ደስ የሚል ጨዋታ ነው እንዴ ደስ የሚል ባክ ኤንድ ፎርዝ እያወራችሁ ነው ያላችሁት። ጥሩ ይዛችሁታል። ኤኒዌይስ እኔ ልገባ ነው ፕሮግራም እና ቅድም በገባውበት ጊዜ ካለኝ ብዬ ነበርና ኢንቫይት ያደረኩ ለአንድ